እንግዲህ ከሚኒሊክ ጊዜ አንስቶ እስካሁን እስከ ጠቅላይ ሚኒስትር አብይ ዘመን ድረስ ጥሬ ነገር በመላክ የምትታወቅ ሀገር ናት። ይሄ ትንሽ ቁጭትም የሚፈጥር ነው። ሶ ቫልዩ አዲሽን ላይ መፍጠር የሚችሉ አእምሮዎች አሉ ስራ የሚፈጥሩ። አሁን እኔ ዲማ ዩኒቨርሲቲ ያለው በሪሰርች ደረጃ በጣም የሚገራርሙ ዓለም ላይ ያልተሰሩ ኢኖቬሽኖች የሰሩ ልጆች ነበሩ። የመመረቂያ ስራ $1 ኢትዮጵያ ውስጥ መግዛት የሚችሉት ቡናና $1 ብራዚል ላይ መግዛት የሚችሉት ቡና ነው የሚያነጻጽሩት የውጭ ሀገር ገዢዎች። ሜዲቴሽን ተጠጣቃለ በጭራሽ በእውነት አላውቅም፣ ግን ከምቀናባቸውና ከምመኛቸው ነገሮች መካከል አንዱ የምታስይዘው ነገር ከሌለ የለህም። አንዳንዶቹ ባንኮች ተመልካቾቻችን እንኳን ወደ አርምሞ ፖድካስት በሰላም መጣችሁ። ዛሬ በጣም ቅርብ ወዳጄ በአካል ብንራራቅም በአእምሮ እንግዲህ በሊንክዲንም አብረን አለን። ድሮ ላይ በጣም ረጅም ጊዜ 10 ዓመት ይሆንም ስንተዋወቅ 10 ዓመት ይሆናልና የአመፃ ልጅ የሚለውን የትሬቨር ኖሃን መጽሐፍ ተርጉመ እኔም ደግሞ ዛኔ ኢትዮጵያ ነበር የድሮ የመጀመሪያ መጽሐፎቻችን እሱ ላይ ተገናኝተን የሚገርም ክትፎ ጋብዘኝ ነበር እና ዌልካም ብያለሁ ጥሌ። እንኳን ደህና ቆያችሁ። እንግዲህ አርምሞ የመጀመሪያው እንግዳ ነህ አንተ። ታንኪዩ ስለጋበዛችሁኝ አመሰግናለሁ። ዌልካም ብለናል። ምናልባት እንግዲህ እኔ አውቃለሁ በተለይ ቢዝነስ ዓለም ላይ ያሉ ሰዎች እና ሊንክድኢን ላይ በደንብ ፕሮፌሽናል ባክግራውንድ ያላቸው ሰዎች በደንብ ያውቁሃል። ግን ምናልባት ያው ፖድካስት ላይ የሚያዩን ሰው ማን እንደሆነ ስለማናቅ ጥላሁን ግርማንጎ ማን ነው የሚለውን ትንሽ ልታስተዋውቅልን። ታንኪዩ። ጥላሁን ግርማንጎ እንግዲህ ከዚሁ ከአዲስ አበባ ብዙም ሳይርቅ 80 ኪሎ ሜትር የምትገኝ ቱሉ ቦሎ ከተማ እዚህ ወደ ወሊሶ መንገድ በቾ ወረዳ ነው የሚባለው አካባቢው ገጠር ተወልዶ የገጠር ትንሽዬ ከተማ ተወልዶ ያደገ ልጅ ነው። የልጅነት ጊዜ በአሪፍ ሁኔታ አሳልፌ በኋላ ላይ ደግሞ ሃይስኩል ትምህርቴን እዚሁ ለመቀጠል ወደ አዲስ አበባ መጥቼ ጀነራል ወንጌትን ተማርኩ። ጨረስኩት። ትልቅ ሰዎች ጠቅላይ ሚኒስትር ቀድሞ መለስ ዜናዊ ይሄን ስል እንግዲህ እኔ ትልቅ ነኝ ማለት ነው። ኤኒዌይስ እድገቴ በሁለት ቦታ ነው የሚወስነው። ልጅነቴን በአሪፍ ሁኔታ በጥሩ የጤፍ ምርቷ የበቾ ጤፍ ምርቷ ካሜራማኖቹም እናንተም ሳይው ላይ ያለፈው ሰው ያለ ተብሎ አይታሰብም። ኤኒዌይስ እንደዛ ነው እድገቴ። አርሰህ ታውቃለህ? አክቹሊ ትንሽ ከተማ ናት፣ ግን ጎልጉዬ አውቃለሁ። ገጠር ዘመድ ጋር ምናምን ስትሄድ ጉልጓሎ ወቅት ለከ አብረህ ታግዛለህ ምናምን። ትንሽ የገጠር ከተማ ብትሆንም የገጠር ከተማዋ ልጅ ነኝ። ያው እንግዲህ አብዛኞቹ ከተሞች አስፋልት ዳር አለ የሚቋቋሙት፣ ከዛ ከተሞች መካከል ናት። አይ ቲንክ በእድሜም ላይክ በ100 ዓመት በላይ ታሪክ ያላት ብትቆይም እንደ እድሜዋ ማታድግም ለማለት ያክል ነው። ግን ገጠርን በደንብ ነው የማውቀው። አቅራቢያ አያቶቼ ጋር ሄዳለሁ። እዛው አካባቢ 5 ኪሎ ሜትር 10 ኪሎ ሜትር ዘመድ አዝማር ስላለ እንግዲህ ኦልሞስት እርሻውን በጣም ከኔ የበለጠ የገጠር ከሆኑት አንፃር ባላውቀውም just I know something አንዳንድ ነገሮች ለምሳሌ ትምህርት ቤት የተማርክ ኤሌመንተሪ ወይ እንደዚህ እንትን እዛ አካባቢ ላይ ለምሳሌ ዝናብ ሊመጣ ነው ሂዱና ግዙ ሲባል አጨዳ ምናምን እየተሳሳትክም ቢሆን ታረጋለህ። ግን ፒውርሊ ፋሚሊ ቤተሰቦቼ ገበሬዎች አይደሉም። እናቴ ቤት ናት። አባቴ ደግሞ ልብስ ሰፊ ነበር አባቴ። የገበሬ ልጅ አይደለሁም ማለት ነው። አሁን ላይ እንደዚህ አይነት ላይፍ ስታይል ሰሞኑን እያወራን ነበርና እንደውም አፈር ጭቃ መንካት መሬት እየራቅን ነው የሰው ልጅ። እንደውም አሁን ኢትዮጵያ ላይ ገና አዲስ እየመጣ ያለ ኢሹ ነው። ግን አሁን አንዳንድ ዩሮፕ ላይ ዩኤስ ላይ ያሉ ልጆች አርቲፊሻል ጭቃ ይሸጣል ታውቃለህ? በፕላስቲክ ሰርተው ጭቃ ይሸጣሉ። ጭቃ ስለሌለ ማለት ነውና ያ ደግሞ በጣም ከምድር መራራቅን እየፈጠረ ነው። ሰው ልጅ አፈር አብዛኛው ስጋችን አፈር ስለሆነ አፈር ይፈልጋልና እኔ በጣም ቀነው በዚህ በተፈጥሯዊ በንጹህ አየር ውስጥ በንጹህ አለ አይደለ
እናት ምድር ጋር በደም ተገናኝተን በጣም በዛ መንገድ የልጅነት ጊዜ በአሪፍ ሁኔታ በዛ መንገድ ያለፈ ነው። አሁን ሃይኪንግ እያለን ነው የምንወስዳቸው። አይኖ ሃይኪንግ ፕሮግራሞች ላይ ያለው ከተፈጥሮ ጋር ሰውን መልሶ የማገናኘት ትክክል። ያው የምንኖረው አሁን ከአየር ላይ ነው፣ እንሄደው ጎማ ላይ ነው። ጫማችንም መኪና ጎማችንም ጎማ ነው። ከመሬት አፈር መንካት ሳር መንካት እየናፈቀን ነውና ስልጣና ላይ ራሱ ባይገርም እንደዚህ ሆቴሎች ላይ ሳር ያለው ሆቴል ፈልገን አዲስ አበባ ላይ ፍለጋ ጠፋ። የሚረገጥ ሳር የለም። እና እድለኛ ነህ ልልህ ነው። እዛ አደጉ ልጆች እድለኞች ናቸው። ልጅነት ከዚህ ውጭ ምን ይመስል ነበር? ምን አይነት ባህሪ ነበረ ልጅነት ላይ? በቃ በትክክል ማለት ላይክ ገጠር ከተማ እንግዲህ እንዳደገ ሰው ላይክ ሁሉ ነገር ሆኜ ነው። ተጫዋች አለው በጭቃ እንዳልኩ ክረምት ሸርተት ተጫዋች አለው። ዋና የሚዋኝ ቦታ ሄጄ ከጓደኞቼ ጋር ዋኝቻለሁ። በጣም ማለት አበባ ዙሪያ ያለው ደግሞ ሆያሆዬ ሲዘፍን ከተማውን አካልዬ ሆያሆዬ ዘፍኛለሁ። ሳንቲም ተቀምጫለሁ ከኛ ተለቅ ባሉ ጉልቤዎች። ላይክ በልጅነት ማሳለፍ የሚገባህን ነገሮች በሙሉ ልጅ ሆኜ በትክክል ምንም የሚቆጨኝ ነገር የለምና ጥሩ የልጅነት ትዝታ ያለኝ። ጸባይስ እንዴት ነው? አስቸጋሪ ነበር ወይስ? ብዙም አይደለም። ለማንኛውም ልጅ የራስ ባህሪ ይኖራል። ላይክ ግን ፍራንክሊ ስፒኪንግ ከደሃ ቤተሰብ ነው የተገኘሁት። ጀስት እንደማንኛውም ኢትዮጵያዊ ሰው ትምህርት መማርን እንዳለብኝ የሚነግር አባት የሚነግር እናት ነበረችኝ። ሶ ባላንስ አደርጋለሁ። በትምህርትም ሰነፍ ከሚባሉት መካከል አይደለሁም። እንግዲህ ታውቃለህ የገጠር ትምህርት ቤት አንድ ክላስ ውስጥ 40 ሰው 30 ሰው የሚማርበት ውስጥ ከ1 እስከ 10 ከ1 እስከ 3 ብዙ ጊዜ አቬሬጅ የሚባል ተማሪ ወይ ደግሞ ጎበዝ ከሚባሉ መካከል እንጂ ሰነፍ ከሚባሉት ማለት ነው። ግን ልጅ ሆነህ ፋሚሊህን የምታስቸግር አይነት ያው ለምሳሌ እንዳትዋኝ ከተባልክ ሄደህ ዋኝተህ በቫዝሊን ፊትህን ቀብተህ ለመሸወር ትሞክራለህ። አታድርግ የሚባለው ማንኛውም ልጅ የሚያደርገውን ነገር ማስቸግር አይነት ነገር ለምሳሌ ወደ አስፋልት አካባቢ አትወጣ መኪና አደጋ አለ ከተባልክ ወይ ሸንኮራ ወይ ብርቱካን እዛ አካባቢ ስለሚሸጥ የሆነ የሚያቀይ ሰው የሆነ ነገር ላይ ትሄዳለህ ማለት ነው። ላይክ እንደዚህ እንጂ ይሄን ያክል የወጣ የአስቸጋሪ ባህሪ ፍራንክሊ ስፒኪንግ አልነበረኝም ነው ለመናገር ማለት ነው። እንግዲህ ሌሎች ደግሞ ያቁ ሰዎች ልጅነቴን ቢመሰክሩ ግን እኔ እንደዛ አስቸጋሪ አልነበርኩም። እናቴን ማከብር እስካሁንም ድረስ ማለት ነው ወድ አይነት ነኝ እና ለቤተሰብ የምታዘዝ አይነት ልጅ ነኝ። ስንተኛ ልጅ ነኝ? እኔ ሶስተኛ ልጅ ነኝ ለቤተሰቤ። ሶ አሁን ላይ ምን እየሰራህ ነው? ኤግዛክትሊ ስራ ምን ላይ ነው? ፕሮፌሽን መልታይ ዲሲፕሊነሪ ሙያዬ በጣም ብዙ ነው። እንዴት ነው እንደዛ ያልኩህ? አንደኛ ከጓደኞቼ ጋር በፓርትነርሺፕ የምሰራባቸው ተቋማት አሉ። በግሌ የምሰራቸው ስራዎች አሉ። ሶ በፕሮፌሽን ደረጃ እኔ ባንከር ነበርኩኝ ከዚህ ቀደም ከዩኒቨርሲቲ እንደወጣው ጆይን ያደረኩት የኢትዮጵያ ንግድ ባንክ ነው። ከዛ በኋላ ኦሮሚያ ኢንተርናሽናል ባንክ ጆይን አድርጌያለሁ። በባንኪንግ ኬሪየሬ ከጀማሪ ባንክ ክለርክ አንስቼ እስከ አክቲንግ ዳይሬክተር ድረስ ሰርቻለሁ ባንክ ላይ ስቆይ። ሶ ፋይናሊ ግን ባንክ ስወጣ ምንድነው እዚህ እንግሊዝ ሀገር የሚገኝ ኤሲሲኤ የሚባል የዚህ አሶሲዬሽን ኦፍ ሰርቲፊኬት ቻርተርድ አካውንታንትስ አለ ቻርተርድ ሰርቲፊኬሽን እሱን ጨረስኩኝ። ሶ ያን ከጨረስኩ በኋላ ሁሌም የማስብ የነበረው የራሴን ስራ ስለመፍጠር ላይክ ተቀጥሮ መቆየት ብቻ ሳይሆን እዛ በቆየሁበት ጊዜ ባንክ ውስጥ እንግሊዝ ሀገር ሄጄ እንድሰለጥን ተደርጌያለሁ። ኬሪየሬን በደንብ ፕሮግረስ እንዳደርግ ጠቅሞኛል። ባንክ ዘርፍ ላይ የቆየሁት ንግድ ባንክ ባለውለታ ነው። ንግድ ባንክም ኦሮሚያ ኢንተርናሽናል ባንክ ሁለቱም ባንኮች ለዛሬ የኬሪየር እንትኔ ትልቅ ድርሻ የሚጫወቱ ናቸው ማለት ነው። ሶ ያንን አድጌበታለሁ። አሁን ለምሳሌ እዚህ ስቴስ ማንም ሰው ተነስቶ እንደተመረቀ ስራ መፍጠር የሚባል ነገር የለም። እንዲቀጠር ኢንካሬጅ ከማድረጉና ቢኮዝ በዛ ሂደት ተጠቅሜያለሁ። ሶ ያን ግን ሳስብ ኦን ዘ ሎንግ ረን የራሴን ድርጅት ለማቋቋም ምናምን አስብ ነበር። ሶ በግሌ የምሰራው ኮንሰልታንሲ ፈርም አለኝ። እንዲሁም ደግሞ በቅርቡ ቢዝነስ ኮንሰልታንሲ በቅርቡ ደግሞ ከኦዲቲንግ ዘርፍ ላይ ወደ ኢትዮጵያ ከኛ ጋር የገባ ፒኬፍ ግሎባል የሚባል የእንግሊዝ ተቋም አለ። በዓለም አቀፍ 15ኛ ተቋም ነው በአካውንታንሲ ዘርፍ። ይሄ ካምፓኒ ከዚህ ካምፓኒ ጋር ኢትዮጵያ ውስጥ እኛን ሜምበር አድርጎ እንደ ፍራንቻይዝ ነው እዚህ አካውንታንሲ በየሀገሩ ያሉ የአካውንቲንግ ተቋማት ማህበር ነው ወይም ደግሞ ማህበር ያደርጋል ራሱ ጋር እንግሊዝ ሀገር የተቋቋመ በዓለም ውስጥ ካሉ ቶፕ 15 አካውንታንሲ ፈርሞች መካከል አንዱ። ሶ ትልቅ ሪፒቲሽን ያለው ኦልሞስት 50 በላይ ዓመት እድሜ ያስቆጠረ ነው። ሶ እነሱ ጋር ሜምበር ሆነናል። እንግዲህ በቅርቡ ቢሮ ስናስመርቅ ምናምን አይተኮርስ ነው። ሶ እዛ ጋር ፓርትነርሺፕ አለኝ። እንዲሁ ደግሞ ሌላ አሁን
በዚህ ካፒታል ማርኬት ላይ ኢትዮ ካፒታል ሶሉሽንስ የሚባሉ ውስጥ አክሲዮን ገዝቼ ፋውንዲንግ ሜምበር ነኝ። አላቆም ዳይቨርሲፋይ ማድረግ ቢኮዝ ኢትዮጵያ እየተቀየረች ነውና ያሉትን ኦፖርቹኒቲዎች በሙሉ ለመጠቀም እሞክራለሁ። ስለዚህ አንድ ቦታ እግሬ አይረግጥም። ከዛም ባሻገር ደግሞ ምናልባት አይተከሆነ ትሬኒንግ ይሰጥ ለጥፋለሁ ከኢትዮጵያ ብሔራዊ ባንክ የኢትዮጵያ ብሔራዊ ባንክ ኢንስቲትዩት አለው እዚህ አቃቂ አካባቢ የፋይናንሻል ኢትዮጵያ ፋይናንሻል ኢንስቲትዩት ይባላል። እዛ በፓርት ታይም ይሄድኩኝ ስልጠናው ይሰጣለሁ ማቀውን ነገር አካፍላለሁ። ቢኮዝ ምን መጣቀውን ነገር ይዘህ ለራስህ ብትሞት ነገ ሟች ሰው ነኝ ሞት ይችላል ግን ማካፈል አለብኝ። ያ የህሊና ሳቲስፋክሽን ይሰጠኛል። ለፔመንቱ ሳይሆን ከነሱም ጋር ሰራለሁ። ሌላም ደግሞ ካፒታል ፋይናንሻል ኤክሰለንስ ሴንተር ካፌክ የሚባል ተቋም አለ ከነሱም ጋር የኢትዮጵያ ቼምበር አካዳሚ ጋር ለምሳሌ ባለፈው የኢትዮጵያ ልማት ባንክ በመላው ሀገሪቱ 90,000 ስሞል ኤንድ ሚዲየም ኢንተርፕራይዞች ስልጠና ይሰጥ I'm one of them መቶ አካባቢ እንትሮች አሉ ጅማ ይጃለሁ ስልጠና ሰጥቻለሁ በመታሰብ ደውዬልህ ነበር የመጣው ጊዜ ጅማ ሰጥቻለሁ አዳማ ሰጥቻለሁ ሶ እንዲህ አይነት ነገሮችን ማቀውን ነገር እንዳልከው ቨርሳታይል ነው። ስለዚህ ሙያዬ ትንሽ አካውንት እኔ ሚሊዮን ክብረትን ነበር ማቃቸው በቪዲዮ እሳቸው ጋር በደንብ ወዳጅ ነው ያለው በጣም ከቢዝነስ ኢትዮጵያ ላይ ቢዝነስን ከሚያውቁ ሰዎች ጥራብባት እሳቸውንና አንተን ነው እንግዲህ መጣራው ፐርሰናሊ በጠየቅ ማለት ነው። ሚሊዮን በጣም ትልቅ እውቀት ያለው ሰው ነው። ሪስ ሪስፔክትድ ፐርሰን ፖዚቲቭ ሰው ለምሳሌ እናሱ ተፎካካሪዎች ነን በቢዝነስ አይደል ግን ደግሞ መፎካከርም ብቻ ሳይሆን መተባበርም እንደሚቻል አብሮ ስራ አብሮ የመስራት ስሰራ አይዞህ ማለት እንጂ ይሄ ቀድሞ የነበረው ገሌ ቢዝነስ እንትኔ ከሆነ እንደ ባላንጣ የምታየት ዘርፉ ችግር ስላለው ነው ነገር የዚህ አካውንታንሲና ኦዲቲንግ ዘርፍ ላይ እንዲህ አይነት በቁራኛ የምታየት ነገር አለ። ያንን ነገር ብሬክ ለማድረግ የሚጥር አይነት ሰው ማለት ነው። በዚህ አጋጣሚ ባመሰግነው ደስ ስለሚለኝ ነው። እኛም በዚህ አጋጣሚ እንግዲህ አርምሞ ዛኔ ማይንድፉልነስ ብለን ስንጀምር ስልጠና ለሰራተኞቹ በሙሉ ጠርቶን አሰጥቶናልና ስለ ማይንድፉልነስም ስኮላር ነው ብቻ ኢንተሌክቹዋል ሰው ነው እውቀት ላይ በደንብ የሚሰራ ሰው ነው። ሶ ስለ አካውንቲንግም ስለ ኢኮኖሚም ካወራን አይቀር እንግዲህ የኢትዮጵያ ኢኮኖሚ እኔ ኢኮኖሚስት አይደለም አካውንታንት ፋዘር አካውንታንት ነው ባይዘ ሞስት ብዙ አመት ሰርቷል አሁንም ጡረታ በኋላ ይሰራልና እኔ ግን ፐርሰናሊ ያው ሙያም ስላልሆነ ከዚህ በፊት አንዴ እንደውም ቲቪ ላይ ዩቲዩብ ፕሮግራም ላይ እንዲጠርተውኝ እኔ ቢዝነስ አካውንቲንግ ባለሙያ አይደለም ብዬ ነበር እንትኑ ሲቀየር የገንዘብ አሁን የኢትዮጵያ ኢኮኖሚ እንዴት ታይዋል አካሄዱን አሁን ለማንኛውም ሌማን በሚገባ ቋንቋ ያው ብዙ ነገር ይባላል አይደለ በጣም ፖላሪቲ ወጣ በጣም ኔጌቲቭ እይታ ያላቸው ሰዎች አሉ በቃ አለቀልን ሚል ቪው አለ በዛ ሳይድ ደግሞ it is the best decision አሁን የተደረገው ነገርና ኢንፍሌሽንም ከተለያየ ነገር አንፃር እንዴት ታይዋል አሁን የኢትዮጵያን ኢኮኖሚ እና ሌሎች ችግሮች አጠቃላይ እንደመፍትሄ እኔ በተለያዩ ሚዲያዎች ላይ ቀርቤ ነበረ እንግዲህ ኢኮኖሚውን እያንዳንዱ ሰው በየቤቱ ከሚገጥመው ችግር አንፃር የራሱ ሬት የሚያደርገው ነገር አለ። መንግስት ደግሞ እንደ መንግስት ደግሞ በመንግስት ቦታ ብትሆን ኖሮ በሌላ ሰው ጫማ ውስጥ የመሆን ጉዳይ አይደለም። ምንድነው ከዚህ ቀደም ኢትዮጵያ እንግዲህ ያው ዞሮ የመንግስታዊ ለውጡ ከመጣ በኋላ ምንድነው የተፈጠረው ነገር ብትል የኢኮኖሚ ስታግናንት የማድረግ ለምሳሌ ኤክስፖርቱ የመቀነስ በጣም በከፍተኛ ሁኔታ ኢትዮጵያ ወደ ውጪ የምትልካቸው የኤክስፖርት ምርቶች የቀነሱት ለምንድነው $1 ኢትዮጵያ ውስጥ መግዛት የሚችሉት ቡናና $1 ብራዚል ላይ መግዛት የሚችሉትን ቡና ነው የሚያነጻጽሩት የውጭ ሀገር ገዢዎች ባጭሩ ቋንቋ ለምሳሌ $1 ከኢትዮጵያ 1 ኪሎ ቡና ምሳሌ ነው 1 ኪሎ ቡና የሚገዙ ከሆነ በዛው $1 ደግሞ 2 ኪሎ ቡና ከብራዚል የሚገዙ ከሆነ ከኢትዮጵያ ለምን ይገዛሉ? ሶ ይሄ ነገር ምንም የተለየ ነገር የለውም። አንድ አይነት ቡና ከሆነ የምታቀርበው ኢትዮጵያ አብዛኛው የምትልካቸው የእርሻ ምርቶች ናቸው። ሌሎች አቅራቢዎችም ተወዳዳሪዎችም አሉ። ሰሊጥ የምትል ሱዳን እና ናይጄሪያ ሌሎች ሀገራት በጥሩ ኳሊቲ ማቅረብ ይችላሉ። ሶ በዓለም አቀፍ ደረጃ ኤክስፖርትህ ተወዳዳሪ እንዲሆን መስራት አለበት። ኢትዮጵያ እንዳለመታደል ሆኖ እንግዲህ ከሚኒሊክ ጊዜ አንስቶ እስካሁን እስከ ጠቅላይ ሚኒስትር አብይ ዘመን ድረስ
ጥሬ ነገር በመላክ የምትታወቅ ሀገር ናት። ይሄ ትንሽ ቁጭትም የሚፈጥር ነው። ሶ ቫልዩ አዲሽን ላይ አልሰራንም። ለምሳሌ ፕሮሰስ አናደርግም። ለምሳሌ ጀርመንን ብትመለከት በዓለም ላይ አንደኛ የቡና ገዢ ሀገር ናት። አንደኛ ቡና ገዢ ብቻ መሆኗም አይደለም፣ ያን የገዛችው ቡና ለመጠጣት ብቻ አይደለም የሚገዙት። በዚህ ፕሮሰስ አድርገው ማለት ምንድነው በደንበኞች በሚፈልጉት ጣዕም ቆልተው ወቅተው አሽገው ለዓለም ገበያ ያቀርባሉ። አንደኛ ኮፊ ሪኤክስፖርተር ናቸው፣ አንዲት ፍሬ ቡና ሳያመርቱ። አንደኛ በዓለም በኢንተርናሽናል የኤክስፖርት ገበያ ላይ እንድንወዳደር ቫልዩ አዲሽን ላይ መስራት አለበት። ይሄ እሴት ጭማሪ ነው። እሴት መጨመር ማለት ያለ ምርት ላይ ጨምረን ለምሳሌ አሁን እነ ኮት ዲቮር ምናምን እነ ጋና ምን ብለዋል? አይ ካሁን በኋላ ካካኦ ያመረትን አንልክም፣ ጥሬውን አንልክም። ኖ እኛም ራሳችን ቸኮላት ማምረት እንችላለን። ዋይ ለምንድን ነው ለቸኮሌት ማምረት ለሚችሉ አገራት የምንልከው? ቫልዩ አዲሽን ላይ መስራት አለበት። አፍሪካ እስከመቼ ነው ሪሶርስ አቅራቢ የምትሆነው የሚል መነቃቃት መጥቷል እንደ አፍሪካ። ኢትዮጵያም ላይ ይሄ ስትራክቸር ፕሮብለም ነበረ ከዘንድ ጊዜ ጀምሮ። እንግዲህ ከኛም ከልጅነታችን ጊዜ አንስቶ የኢኮኖሚው አልታ ቡና እንላለን እንዳልኩ ከአባ ጅፋር ጀምሮ ጅማ እስከ እንግዲህ የጅማው አቢ ድረስ ጥሬ ቡና ስትልክ ነው ያለችው። ዲስ ቁጭቱም ሊኖርብኝ አሁን አንዳንድ ሀገር በቀል እንደነሞዬ የመሳሰሉ ቡና ሮስት ያደረጉ የዚህ የአኗኗር ዘይቤ ለውጥም ስላለ ኢኮኖሚ ማቅረብ ጀምሯል። ሎካሊ ኢንተርናሽናሊም ትንሽ ኤክስፖርት መሞካከር ጀምሯል። ግን ይህን ነገር ስትራቴጂክ ምርቶቻችን ናቸው። ቡና ዘፈን የምንዘፍንለት ትልቅ ኤክስፖርት ግን ቫልዩ አዳርገን አልሸጥም። በዛ ብዙ ስራ መፍጠር እንችል ነበር ለወጣቶቻችን፣ ለኢኮኖሚያችንም እንደዚሁ። ያልተሰራም ስትራክቸር በቂ የሆነ የስትራክቸር ለውጥ አልተደረገበትም በኢትዮጵያ ኢኮኖሚ። ነገር ግን ባለው ኢኮኖሚ እየሰራ እዳህን እንድትከፍል መክፈል አለብህ። በዓለም አቀፍ ደረጃ የሌሎች ለልማት የሚያስፈልጉ ብድሮችን መበደር የምፈልግ ከሆነ ብድር ጤናማ መሆን አለበት። በኋላ ላይ ኢትዮጵያ መንገጫገጭ ጀምሮ ነበር ኢኮኖሚው። የግድ መሰረታዊ የሆነ ለውጥ ያስፈልገው ነበር። ለምን ነው ኤክስፖርትህን ተወዳዳሪ ለማድረግ የግድ ብርህን ማርከስ አለበት። በነገር ላይ ብር መርከሱ ብቻ አይደለም ችግሩ። የብር ዋጋ ከዶላር አንፃር መርከሱ አይደለም የኢትዮጵያ መሰረታዊ የኢኮኖሚው ችግር። እንደዛ ካልከኝ አሜሪካ ለምሳሌ ሁሌም ቻይናን አይተህ ከሆነ ዩዋንን አውቃ የዩዋንን ዋጋ ታረክሳለች። ይሄን በማድረግ የአሜሪካ ምርቶች እንዳይወዳደሩ እያደረገች ነው እያሉ በተደጋጋሚ ታስታውስ ከሆነ ቻይናን ይከሷታል። ዩዋንን ማድከም ማለት ምንድነው? ቻይና ሆን ብላ የዩዋንን ቫልዩ ዝቅ ታደርጋለች። ለምን? ኤክስፖርቷ በዓለም አቀፍ ገበያ ተወዳዳሪ ነው። መኪኖች ምናምን ኤቭሪቲንግ በዓለም አቀፍ ደረጃ የሚሸጧቸው እቃዎች ከሌሎች አገሮች እቃዎች አንፃር ርካሽ እንዲሆን ያረክሳሉ ማለት ነው። የሚመሩት ነገሮች በዚህ ይከሰሳሉ። በመሰረቱ የሎካል ከረንሲውን የሀገር ውስጥ ከረንሲን ከዶላር ምጣኔ አንፃር ማርከስ ችግር አይደለም። አሁን ብዙ ሰዎች ምን ሲሉ ትሰማለህ በሚዲያ ዶላር እኮ በአፄ ኃይለ ሥላሴ ዘመን $1 ከ1 ብር ጋር እኩል ነው፣ በደርግ ጊዜ ከ2 ብር እኩል ነው ምናምን ይሉሃል ማለት ነው። ያኔ ጂዲፒያችን ከአፍሪካ ስንተኛ ነበር? ህዝቡ ስንት ነበር? የኢትዮጵያ ህዝብ ቁጥራችን፣ ዲማንዳችን፣ ፍላጎታችንን ተመልከት። አሁን ላይ እኮ ፍላጎታችን እዚህ ቤት ያለ ነው በሙሉ ሁላችንም ዶላር ነው የለበስነው። ከውጭ ሀገር ያልመጣ የለበሰ ሎካል አንድ ሰው የለበሰ ሰው ካለ ይንገረኝ። ፍላጎታችንም እየጨመረ ነው። የኢትዮጵያ ትሬድ ዴፊሲት ይሰፋል። ያንን ሁሉ ምርት ፍላጎት የሚያሟላ የመድኃኒት ፍላጎቶቻችን የህዝብ ቁጥራችን ከ120 ሚሊዮን እስከ 130 ሚሊዮን ነው የሚገመተው። ይሄን ሁሉ ለማሟላት የግድ ዶላሩ ያስፈልጋል። ይሄን ለማድረግ ያለ ምርት ባላንኳር መሰረታዊ የኢትዮጵያ ችግር አሁን በየቤታችን እያንኳኳ ያለው የኢንፍሌሽን ፕሮብለም ምንድነው? ችግሩ እንግዲህ ብርን ማርከስ በራሱ ችግር አይደለም። ለምንድን ነው ታዲያ በየሰው ቤት ምርቱ ለምንድን ነው የተወደደው? ይል ነገር ማንሳት እንችላለን። እሱም ደግሞ በተለያዩ ምክንያቶች ለምሳሌ ኢትዮጵያ ብዙዎቹን የእርሻ ምርቶች ግብአቶች ከውጭ ነው የምታመጣው፣ ማዳበሪያን ጨምሮ። ትናንት እንደውም እዚሁ አጋጣሚ ለሁላችንም ትልቅ ዜና ሰምተናል። ለኢትዮጵያ ሕዝብ ሁሉ ለኢትዮጵያ ገበሬዎች ለኛም ጭምር ትልቅ ኒውስ የሚሆን ዳንጎቴና የኢትዮጵያ መንግስት እዚህ ጎዴ አካባቢ ሶማሌ ክልላችን ላይ ጎዴ አካባቢ ላይ ትልቅ ፔትሮኬሚካል ማዳበሪያ ፋብሪካ ሊቋቋም ነው። እንደ አፍሪካም ይሄ ትልቅ ዜና ነው። ለኛም ተርፎ ኤክስፖርት የሚደረግ እኚህን ነገሮች በሙሉ በአመት ኢትዮጵያ $2 ቢሊዮን እያወጣች ከውጭ ነው የምታመጣው። ኢምፖርትድ ኢንፍሌሽን ገበሬው ላይ ተጭኗል። እያንዳንዱ ገበሬ ማዳበሪያ ገዝቶ ነው የሚጠቀመው። ይሄ ትልቅ ዜና ነው ማነሳል። ይሄ አንድ ነው። ሁለተኛ በበቂ ሁኔታ የሚመረቱ ምርቶችን ወደ መሀል ሀገር ማምጣት የሚቻልበት ነገር የለም። ያ ደግሞ ሪዝኑ ብዙ ሪዝን ማንሳት ይችላል። የሰላሙ ሁኔታ ሀገራችን ውስጥ ያለብንን ችግር መፍታት አልቻልንም። በጣም ነው የምንጋጨው። በጠረጴዛ ዙሪያ ነገ ወዲያ መቀመጣችን ላይ ቀር የብዙ ሰው ደም ይፈሳል። ብዙ ችግር የሰፕላይ ችግር ከት መደረግ ምንም እንኳን ምርት አድጓል እየተባለ እና IMF እንትን ቢሉ ሰፕላዩ በቂ ሁኔታ አይመጣም። ከዚያ እዚህ ቲማቲም ለማምጣት ጣጣዎች ያሉበት ሁኔታ የተፈጠሩበት ነገር ነበር። በበቂ ሁኔታ ሰፕላይ ቼኑ አለመኖሩ እኔ ማነሳው። ሌላው ደግሞ
ኢምፖርት ሰብስቲቱሽን ላይ በበቂ ሁኔታ አለመስራታችን ይሄ ምንድነው ማለት ምንድነው ከውጭ ሀገር የሚመጡ እቃዎችን እዚህ ማምረት ለምሳሌ በቅርብ ድረስ ዳይፐር አይምረትም ጥጥ ኤክስፖርት ያደረገ ለሴቶች ንጽህና የሚጠቅሙ ነገሮችን ሙሉ ለሙሉ ኢምፖርት ነው የምናደርገው ኢትዮጵያ የማታስገባው ነገር የለም በሚያሳፍር ሁኔታ ብርቱካን ከግብጽ እናስገባለን ዩሲ ግዜ ምለው ነገር ቲማቲም ከአረብ ሀገር ሲላካ ስለዚህ እንደዚህ አይነት ለአፍሪካ ማማ የምትባል የውሃ ማማ የአፍሪካ የምትባል አገር ራሷን በእርሻ ምርት እንኳን ሰብል እንቁላል በጣም ያስገባሉ ዶሮ ወደ ኢትዮጵያ ይገባል ስለዚህ በጣም የሚያሳዝንና የሚያሳፍር ነው ምርት አላመረትንም ስለዚህ ገበሬው ላይ ትኩረት ተደርጎ መሰራት መቻል አለበት እንጂ ብር መርከሱ ባይተሰልፍ ችግር ስለፈጠረ አይደለም እነ ቻይና ፐርፐስሊ ብራቸውን ከዶላር ምጣኔ አንፃር ሁሌ የሚያረክሳሉ ማለት ነው ስለዚህ ኢኮኖሚው ከዚህ አንፃር ስለዚህ ኢትዮጵያ የሚያስፈልጋት ስትራክቸራል ለውጥ ነው ወደ ኢንዱስትሪው ራሷን ወደ መቻል ዳይቨርት ማድረግ አለበት ኢንዱስትሪ ምርቶች ማምረት መተካት በአገር ውስጥ ሊተኩ የሚችሉትን ስትራቴጂ ምርቶቻችንን ጥሬ ዕቃ መላክ የለብንም ቫልዩ አድ ያደረግን ቅድም እንዳነሳው ቡና ላይ መላክ መቻል አለብን ያ ማለት ምንድነው ኤክስፖርት ጀነሬሽን አሁን ኢትዮጵያ ለምሳሌ አላመጣም ብለህ ልትከራከር አትችልም ለውጥ የዘንድሮውን ኤክስፖርት ብትመለከት ጠቅላላ ከኤክስፖርት ፎሬን ከረንሲ ጀነሬሽን 8 ቢሊዮን ዶላር ሪከርድ ነው 8 ቢሊዮን ዶላር ሪከርድ ነው ሲል የኢትዮጵያ መንግስት ሊዋሽ አይችልም እና IMF ዳታው አላቸው በነገር ላይ ምንም ዋሸት የማትችለው ዳታ ኢንተርናሽናል ትሬድ ላይ ያለ ኢምፖርት እና ኤክስፖርት ዳታ የዓለም ቋት ላይ በዓለም አቀፍ ደረጃ ያሉ የባንኮች አካውንቶች ላይ የሚታይ ነገር መረጃ ነው ልትዋሽ አትችልም ማለት ነው ሶ በሚታይ መንገድ ኤክስፖርት ፐርፎርማንሳችን ወርቅን ጨምሮ ተሻሽሏል ለምሳሌ ከዚህ ቀደም በኮንትሮባንድ የሚወጡ ወርቆች ሙሉ ለሙሉ ወደ መንግስት ካዝና ወደ ኢትዮጵያ ብሔራዊ ባንክ ካዝና የመጣበት ነው የወርቅ ኤክስፖርታችን ጨምሯል የቡና ኤክስፖርታችን ጨምሯል ኤቭሪ ኤክስፖርት ዘርፍ ኢምፕሩቭመንት አሳይቷል ከዚህ አንፃር ነገር ግን ችግር የለውም ወይ በጣም ብዙ ችግሮች አሉ ኢምፖርት ላይ ኢምፖርት ጋር ተያይዞ የሚወጡ ኢንፍሌሽኖች ወደ ተጠቃሚው እንዲተላለፉ ተደርገዋል የኢትዮጵያ መንግስት እዚህ ላይ በጣም አበክሮ መስራት አለበት በተለይ በሰረታዊ የሚባሉ የዘይት ምርት የምናምን እንጂ ቤዚክ በየቤታችን የሚያስፈልጉ በተለይ ታችኛው ማህበረሰብ ላይ የሚያስፈልጉ የዘይት የስኳር ምናምን ምርቶች ላይ እየደጎምኩ ነው እያለ ነው መንግስት ደጎማ መቀጠልና እንደው ማደግ ነው ያለበት ብዬ ነው የማስበው መሰረታዊ ፍጆታ መቼ እስከ መቼ ገበያው ራሱ ማስተካከል እስኪጀምር ድረስ ማለት ነው ከዛ ውጪ ግን አማራጭ አልነበራትም ኢትዮጵያ ይሄን ኢኮኖሚክ የዚህ ኢኮኖሚ ለውጡን ለማድረግ አማራጭ አልነበራትም ማለት ነው ሶ መንግስት አማራጭም ስላልነበረው ተገዶም የገባበት ነው ግን ያስፈልገን ነበር ወይ ስትራክቸራል ቼንጁ አዎ ለምሳሌ ስትራክቸራል ቼንጁ $1 ማርከስ ብቻ ዶላር ብርን ከዶላር አንፃር ማርከስ ብቻም አይደለም የተለያዩ የስቴት ኦን ኢንተርፕራይዞች ኢኒፊሺየንሲ የነበራቸውን ለመለወጥ በጣም እየተሰራ ነው ኤልፓን ጨምሮ በጣም ብዙ ተቋማት ስለዚህ እንደሚታሰበው አንድ አይነት መልስ አይደለም ያለው በዚህም ሳይድ በጣም ብዙ አድቫንቴጅ አለው በጣም ጥሩ ሐሳብ ነው ያነሳን ያለነው በተለይ ኢትዮጵያ የማምረት ኢትዮጵያ ታምርት የሚለው ሙቭመንት በጣም ኢምፖርታንት ነው ያስባለው በነገራችን ላይ ኢትዮጵያ መጽሐፍ ላይ ካስታወስ የኢትዮጵያ ጉዳይ ከአስመጪና ከፋፋይ ወደ አምራችና ላኪ ካልተቀየረ ትርጉም የለውም በየጽፈ ነበር ብዙ ኢትዮጵያ እንደ መንግስት ብቻ ሳይሆን ባለሀብቶቻቸው ራሱ ትኩረታቸው መሆን ያለበት ኢትዮጵያን ዕቃ አምጥተህ ሲሸጥ የኢትዮጵያን ሀብት ነው ለወደ ራስ የምታጠራቀመው አምርተህ ስትሸጥና ለወደ ውጭ ስትልክ ግን ለኢትዮጵያም ነው ገቢ እንዳውን ኢትዮጵያ እንደ ትልቅ ሱቅ ብታሰባት ሁሌ የምታወጣ ስትሆን ነው አይደል የምታስገባው ልክ ነው ገንዘብ በለ ኮንሱመር ከሆንክ እንደ ሀገር ሲምፕል ማትስ ይመስለኛል በጣም እንዶች አንድ የሚሉት ነገር አለ ሀገርን መገንባት ብትፈልግ ከሆነ አምርት ሀገርን ማፍረስ የምትፈልግ ከሆነ ደግሞ ከውጭ ግዛ የሚሉት አባባል አላቸው ሶ ይሄ አማራጭም ያልነበረው ነገር ነው ገበሬዎቻችን ሲያመርቱ ነው የኖሩት አሁንም እያመረቱ ነው ነገር ግን አልረዳናቸው በዘመናዊ የእርሻ አስተራረስ ሁኔታ በተሻሻሉ ምርጥ ዘሮች ሁኔታ በጣም መረዳት አለባቸው እዛ ላይ ትኩረት ተሰርቶ ከከተማው የበለጠ ትኩረት ሊሰጥ የሚገባው ለገበሬው ነው የትላንትናው የመንግስት ሙቭ ነው እኔ አድርቄ ገጽ ላይ ራሱ የጻፍኩት ቢኮዝ ትልቅ ሙቭ ነው እሱ ገባ የሁላችንም ቤት የሚያንኳኳ ብዙ ነገሮች መልስ የሚሰጥ ነገር ስለሆነ ነው ስለዚህ አንኮ መሬታችን ራሱ የእጅ አዙር ቅኝ ግዛት ውስጥ ነበር ማለት እንችላለን ማዳበሪያ ሁሌ ከነሱ ምን ጠብቅ ከሆነ እውነት ነው ስቲል ግዴታ በጦርነት አይደለም ቅኝ ግዛት መሬትህ ካላመረተ በእነሱ ኢኮኖሚክ ሶቨርኒቲ የሚባል ነገር አለ ትክክል ሶ ማዳበሪያ ወደብና ነዳጅ ነው ኢትዮጵያ ትልቁ ማነቆ ይባላል ትክክል ነው አንዱን ቢያንስ ጋር እየፈታን ነው እውነት ነገር ነው ሶ እንግዲህ አንተ ፐርሰናሊ አሁን ይሄ እንደ ጥሌ ግብህ በቃ ያውን ይሄን ነገር በኔ ኮንትሪቢዩት ማድረግ የሚችለው ለኢትዮጵያም ኢኮኖሚ
ለኢትዮጵያ ማህበረሰብ ግብህ ምንድነው? እንግዲህ ይሳካል አይሳካም ሌላ ነገር ሆኖ ሌላ ፈጣሪ ነው የሚያውቀው። ግብ ያለኝ ለምሳሌ መመኘው የነበረው አሁን ለምሳሌ ኢትዮጵያ ካፒታል ማርኬት ሲቋቋም ኢትዮጵያ ውስጥ ማለት የወጣቱ ስራ ማጣት በጣም ከሚያማቸው ሰዎች መካከል ነው። ኦኬ ተመርቀው ስራ የሚያጡበት ሀገር ግን ደግሞ ብዙ ኦፖርቹኒቲ ያለበት ሀገር ነው። አሁን የባንክ ስርዓቱ ውስጥ እንደቆየ ሰው ብድሮች በቀጥታ ወደ አንድ ገንዘብ ኦሬዲ ወደ አፈሩ ሰዎች ቋት ፍሎ የሚያደርግበት አዳዲስ ስራ ፈጣሪ ወጣቶች ብር ላለው ሰው ነው የሚያበድሩ። በቃ ያላለው ይጨመርለታል እንደሚለው መጽሐፍ ቅዱሳዊ ቋንቋ አይነት እንደዛ አይነት በዛ ቃል የሚገለጽ የባንክ ስርዓት ነበር ውስጡም ስለነበርኩኝ የምታስይዘው ነገር ከሌለ የለም። አንዳንዶቹ ባንኮች በመመሪያ ደረጃ ችግር የለባቸው። መመሪያቸው ላይ አይዲያ ፋይናንስ እናደርጋለን ይሏል። አተገባበር ላይ ስመጣ ግን ከጠቅላላ የብድር የሰጥ ክምችታቸው ውስጥ ለወጣቶች ምን ያክል ብድር አበድራቸዋል ቢባል እዚህ ግባ ይባል። አዎ ይሄ ሰስቴኔቢሊቲ ላይ በተለይ በቀጣይነት ለሁሉም የስራ ዕድል ፈጥሮ ሁሉንም አካቶ ለመሄድ እንደሚያስብ አገር አያስኬድም። አሁን አንዳንድ ባንኮች ሊመሰገኑ የሚገባቸው እንደ ገጠር ላይ የሚሰሩ እንደ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ፣ ሲንቄ ባንክ በጣም ኮሚኒቲ ላይ እየሰሩ ነው። ሌሎቹም መቀላቀል አለባቸው። ኦኬ ቢኮዝ ይሄ ደግሞ እኔ በይበል በይስማይስ ማማውራው ሳይሆን የኢትዮጵያ ብሔራዊ ባንክ ራሱ ያወጣው ሪፖርት ነው። ኢትዮጵያ ውስጥ ከተሰጠው ጠቅላላ ብድር ውስጥ 10% ነው 25% የያዙት 10 ተቋማትና ግለሰቦች ናቸው። ዩሲ ኮንሰንትሬሽን ሪስክ ይሄ ማለት የክምችት ስጋት ባንኮች ሊወድቁም ይችላሉ። እነዚህ 10 ድርጅቶች ችግር ቢገጥማቸው ሶ ይሄ ጣጣም ነው። ሌላው ደግሞ ጋር ምናልባት ስላመጣው ሐሳቡ ይሄ የሀብት ልዩነቱ በጣም የሰፋ ነው። በተለይ አሁን ኢትዮጵያ ላይ ብቻ ሳይሆን እንደ ዓለም ሚድል ክላስ የሚባለው ይሄ ድሃም ያልሆነው ድሃም ያልሆነው ቱጃርም ያልሆነው ሚድል ላይ ሶሳይቲን በተለይ ለሶሳይቲ በጣም ለሀገር መቀጠል አስፈላጊ የሆነ የማህበረሰብ ክፍል አለ። ስራውን የሚሰራው ሰርቪሱን አገልግሎቱን የሚሰጠው ያንን የማጥፋት ስራ የተሰራ ነው የሚሉ ሰዎች አሉ። ወይ በቃ አልቲሜት ሀብታም ብቻ ወይ ደግሞ መጨረሻ ላይ የታችኛው ማህበረሰብ ብቻ እንዲሆንና እንዴት ታይዋለህ? አሁን ይሄን እንደ ኢትዮጵያ ብቻ ሳይሆን ይሄ እንደ ዓለም ነው ልዩነቱ በጣም የሰፋ ነው። አዎ ትክክል። ለምሳሌ አሜሪካ ላይ ብትሄድ 1% የሚባሉ ለነሱ የሚወጣው ፖሊሲ ሲወጣ ማኒፕሌት ያደርጋሉ፣ ሎቢ ያደርጋሉ በገንዘብ የተባለ ይታያል። ኢትዮጵያ ላይ ሲመጣ ባንኮቹ አቅደውና አልመው አይደለም እንደዛ የሰሩት። የባንኮቹ አወቃቀር ባህሪ ችግር ስለነበረው ነው። ኮላተራል ቤዝድ ይሄ ስጋትን ከማስወገድ አንፃር አሴት ይፈልጋሉ መያዣ ስጋትን አጋኖ የማየት ነገር ሁሉም ነገር መያዣ ካሊያስኩ በቃ ይከስራል ብሎ ሪስክ ኦሪየንትድ ማይንድሴት ነው ያላቸው። ያንን ማይንድሴታቸውን መቀየር አሁን ጀምረዋል። አሁን ተከሆነ የዚህ ኢትዮ ቴሌኮም መጣ ዳትሪንሽ ብድሮች መስጠት ጀመረ። ሶ ባንኪንግ ማለት ካሁን በኋላ ቅርንጫፍ መክፈት ብቻ ሳይሆን እያንዳንዳችን ይዘነው የምንዞረው ስልካችን ባንክ መሆን ጀምሯል። ያ አሁን ባንኮችን ማንቃት ጀምሯል አይተኮነ። ስለዚህ የፋይናንሻል ኢንክሉዥን ላይ ሰስቴኔቢሊቲ ላይ ምናምን ላይ ማትኮር ጀምሯል። ባንኮች በቀጣይነት እንድንኖር ሁሉም ሰው ገንዘብ ሊኖረው ይገባል ሁሉም ሰው ወደሚል እሳቤ አሁን እየተቀየሩ ነው። በነገር ላይ በቀደም የኢትዮጵያ የፋይናንስ ፎረም ላይ ተካፍዬ ነበረ። እዛ ፎረም ላይ በጣም ጥያቄ ተነስቷል። የኢትዮጵያ ብሔራዊ ባንክ ገዢ በነበሩበት ብሔራዊ ባንኩም አምኖ ለገበሬዎች ጭምር ለገበሬዎች ግብአት የሚሆን እነሱ ራሱ ወተር ፓምፕ ምናምን ብድሮች ካለመያዣ ለመስጠት ፖሊሲ እየረቀቀ ነው። ሶ እንትሩ ፑሹ ነበረ። ባንኮቹ አውቀው ግን ይሄ ትልቅ ኢኮኖሚክ ክላስ ያላቸው ሰዎች እንዲፈጠሩ አልሞ የሰሩት ሳይሆን እንዳልኩ የሪስክ ማይንድ ሴት ወይም የስጋት ማይንድ ሴታቸው የተመሰረተ አይነት አሰጣጥ ኮላተራል ቤዝድ የሆነ ቲንኪንግ ስለነበረ ነው። ኦቨርኦል እንደ ባንኪንግ ዘርፍ ማለት ነው የመንግስት ባንኮች የሆኑትንም ንግድ ባንክና ኢትዮጵያ ባንክ ነገር እንዲቀየር አንተ ፑሽ ታረጋለህ። ያገብህ አንዱ እሱ ነው። አዌርነስ መፍጠር ፈልጋለሁ ወጣቶች ላይ። አሁን ትልቁ ፕሮብለም ምንድነው? እንሞክራለን። የሆነ ፈረንካ የሚባል ፔጅ አለኝ ሺ7 እጽፋለሁ። ሰዎች ግን ጂስቴስ በተለይ ወጣቱ ትውልድ የምወቅሰው ቧልትና ምናምን ካልሆነ በቀር ቲክታክ ላይ ምናምን የሆነ ነገር ስጽፍ ኢንተረስትድ ሆኖ ይሄ ነገር ይመለከተኛል ብሎ አዩ። ብዙ ልጆች አሁን ዩቲዩብም ከፍተው የሚሞክሩ ሰዎች አሉ ለማስተማር የፋይናንስ ንቃትን። ሶ የሚያስፈልገኝ ነገር አንደኛ ቀድመህ ይሄ ከክራውዱ ወይ ደግሞ ከመንጋው ቀድመህ መገኘት መቻል ተጠቃሚ የሚያደርግህ ነገር ነው። ሶ ዋት ሃቭ ዩ ኒድ በዚህ ውስጥ እኔ ምን አለኝ የሚለውን ነገር ማሰብ ያስፈልጋል። እንደማያገባው ባዳ መሆን የለበትም ወጣቱ። ሶ አዲስ ነገር ወጣል ሲል መጠየቅ መቻል አለበት። ሶ ወጣትነት ጊዜ ስለሚያልፍ ነው።
አይቆይኛል ጥሌ ምን መሰለህ አሁን አስተዳደጋችን ፋይናንስን እንደ ዕውቀት አናየው ይሄ እንደ ስኪልም አናየው በቃ ብር ሳገኝ አገኘው ነው ሰው ሀብታም ሆነ ሰው በቃ ደሃ ነው ብለን ነው የምንዘጋው እንጂ ኢቭን ትምህርት ላይ ራሱ የገፋን ሰዎች እኔ አሁን ሳይካትሪስት ድረስ ደርሼ ስለ ፋይናንሻል ኖሌጅ ምንም ዳዴ ላይ እንደነበርኩ ያወቅኩት ባንኮችን ማሰልጠን ሲጀምር ነው እና ከዛ ኦርጋናይዜሽናል ሳይኮሎጂን ሰብ ስፔሻሊቲ ላይ ሲጀምር ምን ያህል ፋይናንስ ውስብስብ ሳይንስ እንደሆነ የራሱ የሆነ ስኪል እንዳለው የራሱ የሆነ ማይንድ ሴት እንዳለው አእምሮ በጣም አስፈላጊ እንደሆነ ለቢዝነስ ራኒንግ ነውና በዛ ሂደት ውስጥ ነው ምን ያህል እንደተበደለን የገባኝ ምክንያቱም ካሪኩለማችን ውስጥ አንድ እንኳን ስለ ፋይናንስ ያወቀን ብንመጣ ስለ ፋይናንስ የሚያስተምረን ነገር የለም ድለኛ ሆኖ ሶሻል ገብቶ ከዛ ወደ ቢዝነስ አካውንቲንግ ወደ ፋይናንስ የሚማር ሰው ነው የሚያውቀው ያን ጉዳይ እንጂ ምናልባት በተለምዶ ያው አንዳንድ ተፈጥሯቸው ራሱ ቢዝነስን የሚያውቁ አሁን መርካቶ ብትሄድ ብር ማለት አብሮ ያደጉ ብር አካሄዱ ምን እንደሆነ የብርን ኃይል የሚረዱት የብርን አያያዝ የብርን አሰጣጥ ኢንቨስትመንት ምን እንደሆነ አሴት ምን እንደሆነ የሚያውቁ ግን በተለይ በትምህርት ላይ ሄድነው ሰዎች በትምህርት ላይ ኦን ዲግሪ ማስተርስ ፒኤችዲ ያለ ምን ሄድ ሰዎች ብዙዎቻችን የፋይናንስ ዕውቀታችን እስከዚህ ነው ዛርዶይ ነው እንደው ምንማረው በቃ ላይ ተቸግረ ምናምን ነው ምንማረው ፒኤችዲ ተማሪዎች ላይ የተፈጠረ የነበረውን ጉዳይ ነው ካሪኩለሙ ላይ ራሱ ይሄ ቤዚክ ቢያንስ መሰረታዊ የፋይናንስ ዕውቀት የብር አያያዝ ኢንቨስትመንት ኢንተርፕረነርሺፕ የመኒ ሳይኮሎጂ ምናምን አስፈላጊ ናቸው ያስባለሁ ምናልባት እንግዲህ ወደፊት ይመጣ ይሆን አይዶን ነው ግን እኔም በራሴም ስለተቆጨው ነው ብዙ ያን ነገር ባቅ ማረጋቸው ዲሲዥኖች ውሳኔዎች ወሰንኳቸው ውሳኔዎች ልክ አልነበሩም ከፋይናንስ ሳይኮሎጂ አንፃር ነው እሱም ይመስለኛል እስከ ቅርብ ጊዜ ድረስ የሚገርምህ አሁን ኮንሱመር ሎኖች የቤት ብድሮች የመኪና ብድሮች ኢትዮጵያ ውስጥ በቅርቡ ነው ሰዎች ለካ ተበድሬ እዳይን እየከፈልኩ ቤት መግዛት መድፈር የጀመሩት ሳይኮሎጂው ስለሌለ ነው የባንክ ብድር ሲባል ቤት ሲሸጥ ባንክ ቤት ሲወርስ የብዙ ሳይኮሎጂ ነበር ባይዘኝ ተማረም የምትል ሶ አሁን ግን ደሞዝ ያላቸው ሰዎች እየተበደሩ መኪና መግዛት ቤት መግዛት እንደ ፕሮሰስ መክፈል ሀብት ማፍራት ጀምሯል አሁን ንቃቶች አሉ አሁን ለውጦች አሉ ሶ ወደኔ ጥያቄ ይስመጣልህ የኔ ዓላማ አንደኛ የፋይናንስ ንቃት መጨመር በዚህ ሂደት ውስጥ መሳተፍ ያቅሜን ባህር ውስጥ የሚደረግ ዋጣብ እንደማድረግ ቢሆንም እንኳን ቀሉ ስልጠናዎችን በመስጠት ተሳትፋለሁ ለምሳሌ በቅርቡ አስፓየር የሚባል ተቋም እንግሊዝ ሀገር ያለ ወዳጃችን ነው ምናልባት ታቆ ይሆናል መክበብ ተስፋዬ 25 ወጣቶችን የዩኒቨርሲቲ አዲስ ግራጁዌቶችን መልምሎ ፖቴንሻል ያላቸው ፊቸር ፋይናንስ ብሎ ኢትዮጵያውያን እሱ እንግሊዝ ነው ያለው እዚህ ያቋቋመው ተቋም አለ በነፃ የ3 ወር ስልጠና እየሰጠ ነው I was part in the parcel of that process ዛጋ ኢንቫይት አድርጎኝ ይድና ወጣቶችን አሰልጥን ስለሚመለከተን ነው ምናልባት ይሄ እንዳልኩ 25 ወጣት ማሰልጠን በአመት ውስጥ ከሚመረቁት ወጣቶች አንፃር ትንሽ ሊሆን ይችላል ወደፊቱ ግን ፕሮግራሙን ማስፋት ይቻላል በነፃ ስልጠናዎችን ብሰጥ እወዳለሁ ያለኝን ባካፍል እነዚህ ልጆች ለገበያው ዝግጁ ለማድረግ ሂደት ውስጥ ትንሽ ኮንትሪቢዩት ማድረግ ወዳለው ሰው እንደያን ነገሮች መሳተፍ ፈልጋለሁ የፋይናንስ ንቃት መጨመሮች ላይ እየተሳተፍኩም ነው ስልጠናዎች በብሔራዊ ባንክ በኩል ሰጣለሁ በኢትዮጵያ ባለፈው እንዳልኩ 90,000 ስሞል ኤንድ ሚዲየም ኢንተርፕራይዞች ስልጠና በኢትዮጵያ ታሪክ አይ ቲንክ ከመሰረተ ትምህርት ከሚባለው የደርግ የትምህርት ዘመቻ በኋላ ትልቁ ቁጥር ይመስላል በዚህ አጋጣሚ የኢትዮጵያ ልማት ባንክ ፕሬዚዳንት የነበሩት ዶክተር ዮሐንስ ሊመሰገኑ ይገባል ሶ ቢኮዝ ሐሳቡ እዚህ ሐሳብ ላይ መስራት እንዲሁም የኢትዮጵያ ቼምበርም ሊመሰገን ይገባል ብዙ ኢትዮጵያ 90,000 ሰው አት ታይም የፋይናንስ ዕውቀት ለነዚህ ሰዎች መስጠት ማለት ምን ያህል ሰው ይደርሳል ታንኪ ሶ እሱ ላይ ትልቅ ነገር ነው እንዲህ አይነት ነገሮች ቢኖሩ ያቅሜን ለማድረግ ዝግጁ ነኝ አስፓየር ማድረገው ንቁ የሆነ በፋይናንስ የነቃ ትውልድ ከመፍጠር አንፃር የራሴን አስተዋጽኦ ማድረግ ኦብጀክቲቭ እንዲሁ እሱ ብቻም ሳይሆን የኢትዮጵያ የፋይናንስ ዘርፍ ተቀይሮ ብዙ ካምፓኒዎች በሀገር ውስጥ ባለሀብቶች እንዲቋቋሙ እነዛ ካምፓኒዎች ደግሞ በተራቸው ለብዙ ዜጎች ወጣት ዜጎቻችን የስራ ዕድል ፈጥረው እንዲያዩ ማለት አግሮ ኢንዱስትሪዎች አድገው እንዲያዩ ማየት እዛ ውስጥ እንደ አንድ የፋይናንስ ባለሙያ በብዙ ነገር ብሳተፍ አላማዬ ነው እንዳልኩ ቅድም ከጓደኞቼ ጋር ተሰባስቤ የኢንቨስትመንት አድቫይዘሪ ፈርም ከፍቻለሁ ቁጭ ብዬ ጄና አጣጥፊ ያላየውን ባለኛ ሶ ይሄንን ማረጋው ለወደፊቱም በዚህ ጉዳይ ውስጥ እየተሳተፍኩ መቀጠልና ፋይናንስ ዘርፉ አድጎ ካላት ፖቴንሻል አንፃር
እኔ አሁን ቶፕ 20 የአፍሪካ የዓለም የአፍሪካ ባለሀብት ውስጥ የሉም ኢትዮጵያ ባለሀብቶች ማለት አሁን እዚህ ላይ ኢትዮጵያ ላይ እንደ ትልቅ ባለሀብት የምናያቸው ሰዎች አፍሪካ ጋር ሲሄዱ መወዳደር አይችሉም። ኢትዮጵያ ላይ እንደ ትልቅ የምናያቸው ባንኮች አፍሪካ ውስጥ ዓለምን ቶፕ 100 ውስጥ ጥቂት ናቸው። ቶፕ 10 ውስጥም የሉበትም፣ ቶፕ 20 ውስጥ የሉበትም ኦብቪየስ እና ይሄ እንደ ሀገር እኔ አሳፋሪ ነው ብዬ ነው የማስበው። ኢትዮጵያን አይመጥንም። ኢትዮጵያ እንግዲህ እስከ 500 ዓመት በፊት ነው ታሪኩን አውርተናል ኢትዮጵያም ላይና ሙሉ አፍሪካ ኢትዮጵያ የሚባልላት የነበረች እና አክሱማይትን ሂደን ብናይ ኦል ኦቨር ዘ ወርልድ ትልቁ ሀብታም ሀገር የነበረች ወርቅ ኤክስፖርት የምታረግ በዛ ሰዓት ማለት ነውና አሁን ይሄ ሁሉ ህዝብ ይዛን ይሄ ሁሉ ሂስትሪ ይዛን ይሄ ሁሉ አድዋ ምናምን እያለን የአፍሪካ ህብረት መሰረት ነን እያለን ፋይናንሳችን በዚህ ደረጃ የመሰለ መሬት ምንም ብሰጠው የሚያበቅል መሬት ይዛን ያ መሰራት አለበት። ስለዚህ አሁን ለዚህ ነው ባለሀብቶቻችን ማምረትና መላክን ማሰብ አለባቸው። በቃ እዚህ ያለውን ሰው ብር መሰብሰብ ብቻ ሳይሆን እውነት ነው ለዚህ ህዝብ ብር ማንሰራው ኦብቪየስ ነው። ያ ቲንኪንግ መምጣት አለበት። የተቀበልከውን ነገር ከማህበረሰቡ ነው ሀብቱ የምታፈራ በነገር ላይ አት ኮስት ኦፍ ሶሳይቲ ነው። ሶሳይቲው የሰጠህን ነገር መልሰህ ለማህበረሰቡ መስጠት መቻል አለበት። ይሄን ደግሞ መስጠት የምትችለው ብዙዎቹ ነው የኢትዮጵያ ባለሀብቶች ትልቁ ቲንኪንጋቸው ገንዘብ ሲያገኙ ህንጻ ሰርቶ ማከራየት ነው። ዋራቦት ማለት ይመስላል ማህበረሰባዊ ለውጥ እስካልመጣ ድረስ ያንተ ለብቻ ሀብት መሆን ደህንነት አይፈጥርልህም። አንድ ቀነኒሳ የተናገረው ነገር አለ በጣም ኮት ባደረገው ደስ ይለኛል። ቀነኒሳ ምንድነው የምትነዳው መኪና ተብሎ ሲጠየቅ የሚያጓጉዘኝና ከአንድ ቦታ የሚወስደኝ ለዛ የሚሆን መኪና አለኝ ግን እዚህ የተቸገረ ህዝብ ላይ ብራንድ እየመረጥኩኝ አልነዳም ማለት ዩሲ እንትኑ ትልቅ ነው። እንትኑ ዶክተር አለማየሁ ዋሴም እንደዛ ነው ያለው። ትልቅ ትርጉም ያለው ነገር ነው። መኪናዬ ምን እንደሆነ አጠይቁኛል። በቃ ብራንዱ ያስፈልገ ማለት ሰው መብላትና እንትን ያቃተው ህዝብ ላይ ብራንድ መቀያየርበት ሜንታል የለኝም ማለት ሶ በጣም ትልቅ እንትን ነው። ሶ ይሄ ምንድነው መሰለ ይፊሊት ማለት ነው ማድረግ ቢችል ብዙ ነገር አድርጎ ስራ ቢፈጥር ህይወት ቢቀይር ፍላጎቱ አለው ማለት ነው ቀነኒሳ። ሶ ይሄንን ነው ማየው እና ምንድነው ሀብታም መሆን ለብቻ እንቅልፍ ያስተኛል። ለማህበረሰብ ምልስት የትኞቹ አሁን ለምሳሌ ካሁን በኋላ የኢትዮጵያ ካፒታል ገበያ መቋቋምን ተከትሎ ብዙ ተቋማት ይቋቋማሉ የሚል ተስፋ አለኝ እኔ አግሮ ኢንዱስትሪ ውስጥ ለብዙ ወጣቶች ስለሚፈቅ እዛ ላይ አክሲዮን በመግዛት ነሰሰርሊ አሁን እኮ ሪሶርስ ፑል ማድረግ እንችላለን። ለብቻ ትልቅ ማምረቻ ኢንዱስትሪ አቋቁም የሚል የለም። አሁን ፑል በማድረግ አክሲዮን ሲሸጥ እየገዛ ለምሳሌ ባንኮችን እንዳቋቋም ነው። ባንኮች አገልግሎት ሰጪ ተቋማት ናቸው። ኢትዮጵያ ውስጥ ስኬታማ ከሚባሉ ዘርፎች መካከል ባንኮች ምሳሌ መሆን የሚችሉት ኢንሹራንስ ዘርፉ፣ ማይክሮ ፋይናንስ ላይ ያሉት ዘርፎች ግልጽ ነው። ገንዘብ ላይ ያሉት አገልግሎት ላይ ብቻ ኮንፋይንድ እንዲሆኑ ማምረትሳ ይቀራል። ሶ በጋራ ማምረት በጋራ ኢንቨስት ማድረግ ይችላሉ። እኚህ ባለ ሀብቶች እንዳልከው ያላቸውን የማይንድ ሴት በማስተካከል ለሀገሬ ምን ኮንትሪቢዩት አድርጌ ማለፍ ይችላል። እና አንዳንዶቹ ክፋት ራሱ አይመስለኝም ማለት አሁን ቻሪቲ ስራ ሲሰሩ ታያለህ ላይክ የሆነ ነገር ሲያደርጉ ግን ያ ቻሪቲ ለውጥ ሀገር አይቀይርም። ልክ ነው። ሀገር የሚቀየረው አሁን ባወራ ነው መንገድ ነው። ኢንቨስትመንትህን ዶላር የሚያስገባ ሪያል የሚያስገባ ዲናር የሚያስገባ ስታረገው ትክክል ያኔ ነው የእውነት ሀገር የሚቀየረውና ትክክል ማይንድንም ማክበር ያስፈልጋል ያስባለው ኢኖቬሽንም እውነት ነው። አንዱ በተለይ እንደ ሀገር መጨማውን ካልከው ላይ መጨመር ያለበት ቢመስለኝ መፍጠር የሚችሉ አእምሮዎች አሉ ስራ የሚፈጥሩ። አሁን እኔ ዲማ ዩኒቨርሲቲ ያለው በሪሰርች ደረጃ በጣም የሚገራርሙ ዓለም ላይ ያልተሰሩ ኢኖቬሽኖች የሰሩ ልጆች ነበሩ። የመመረቂያ ስራ ዝም ብሎ እንትና ምንድነው መደርደሪያ ሞልቶ ነው ቁጭ ያለው። ትክክል። ለምን ባለሀብት መቶ ኢንቨስት መሬት ላይ አይወርድም። ተሰናስሎ የዩኒቨርሲቲዎች የሚያወጧቸው የጥናት ውጤቶች ከባለሀብት ጋር አሰናስሎ አገናኝቶ መሬት ላይ የሚወርድ ነገር የለም እና እውቀትን ማክበርና ኢኖቬሽን አሁን ዓለም ላይ ቶፕ ቢሊየነርስ ብንል ነው ኦልሞስት 97% ኢኖቬተርስ ናቸው። እውነት ነው። ማይንድ ነው ነዳጅ ሸጣው ምናምን አይደለም የለን ምንም ለኬትስ ብታይና አእምሮን እውቀትን ስናከብር ገንዘብ ይመጣል ብዬ አስባለሁ። እና ባለሀብቶቻችን የተማረውን ኃይል ማየት ከዛ ሲጣመሩ አብረው ያድጋሉ ማለት ነው። ኦብቪየስ ነው። ሌላ ሀገር ላይ እንዳልከው ይቅርታና አይሊ ጀኒዩን የሆነ አይዲያ ያላቸው ሰዎች ፋይናንስ የሚያደርጉት ገንዘብ ያላቸው ሶ አሁን ለኢትዮጵያ ውስጥ አይተህ ከሆነ በአይቲ ዘርፍ ላይ በጣም ትልልቅ እውቀት ያላቸው ልጆች እየፈሩ ነው። እንኳን ኢትዮጵያ ቀርቶ አውሮፓ እየሄዱ የሚሰሩ ምናልባት በቅርቡ ገጽ ላይ ሼር አድርጌው ያየሁትን ልጅ አይተኸው ከሆነ ስዊድን ውስጥ ለቮልቮ ካርስ ምናምን ነው የሚሰራው እና ትልቅ ቦታ ላይ ያለ ልጅ ነው።
ሶ ገባ እነዚህ ልጆች በቂ የመስሪያ ቦታ እንዲኖራቸው ማድረግ ለምሳሌ አይ ቲንክ መንግስትም አንዳንድ ቦታ በዚህ በኢንኩቤሽን ምናምን የሚሰራቸው ፕሮጀክቶች አሉ ሶ በወጣቶችም በእውቀትም ብዙ ወጣቶች አሁን ከኢትዮጵያ ሆነው ኦንላይን ላይ በኦንላይን አገልግሎት በአለም ላይ የሚገኙ ትልልቅ አይቲ ካምፓኒዎች ውስጥ እየሰሩ ነው ስለዚህ ለነዚህ ልጆች የሚመች ነገር ማመቻቸት ያስፈልጋል ለምሳሌ በነፃ ኮምፒውተር የሚያስገቡበት እንትን አይደለም በነገር ላይ አንዳንድ ነገሮች ችሮታዎች አይደሉም እኚህ ልጆች አሁን እኔ ማየው አንድ ሁሌም የማየው ማይፈታ አሁንም ደግሞ ኢትዮጵያ ምናልባት የፋይናንስ ዘርፏን ሊበራላይዝ ስታደርግ ይፈታል ብዬ የምጠብቅ የነበረው ትንሽ ለምሳሌ ባንኮች ለተማሪዎች ካርድ መስጠት አለባቸው መጽሐፍ ነው ልግዛ ብለ አልችልም እኮ አሁን እኔ በዓለም አቀፍ ደረጃ አንድ የሁለት ተቋማት የዓለም አቀፍ ተቋማት ኢሲኤን ጨምሮ ኢንስቲትዩሽን ኦፍ ሴኩሪቲ የሚባል እንግሊዝ ውስጥ ያለ ተቋም አባል ነኝ አመታዊ ሜምበርሺፕ ፊ ለመክፈል ባንክ ሄጄ ተማጽኜ ነው ግን ካርድ ቢሰጡኝ አሁን ለማስተር ካርድ እና ቪዛ ብዙዎቹ ባንኮች አላቸው ውጭ ሀገር ላይ ለጉዞ ሲሄድ ይሰጡኛል እዚህ ቁጭ ግን ለትምህርት ክፍያ እንድፈል አይፈቅዱልኝም ለምን ዕውቀት እንዲረክስ መደረግ መቻል አለበት ዩሲ ስትራቴጂውን ማየት መቻል አለበት ወጣቶቻችንን በእውቀት እንዴት ኢኪፕ እናርጋቸው መጽሐፍ እንዲገዙ ምን እንድፍቀድላቸው ለምሳሌ ለአንድ ተማሪ የምትፈቅድለት እኮ $200 በአመት ሊሆን ይችላል ወይ $300 በአመት ሊሆን ይችላል ዩሲ ይሄንን አክሰስ ያላቸው ልጆች አጫጭር ኮርሶች እና ኮሪሴራን የመሳሰሉ አጫጭር ኮርሶች ይወስዳሉ ራሳቸውን ያበለጽጋሉ በጣም ጎበዝ ልጆች ምንድነው ፖሊሲ ሴተሮቻችን ይሄንን ነገር እንዳያዩ የሚከለክላቸው ነገር ብዙ ብር እኮ አይደለም የሚከፈለው አገኘኝ ለምን ገንዘቡን ለምን እንደሚከፍሉበት መቆጣጠር ብቻ ነው የሚያስፈልገው እና ከዛ ውጪ ግን መጽሐፍ እንኳን መግዛት የምንችልበት ሀገር አይደለንም ያለው ኦንላይን ላይ ምንም ትሬድ ማድረግ አንችልም ነይናት ይሄ ቲንኪንግ መቀየር አለበት ዕውቀት ስለመስረቅ ዕውቀት ስለማምጣት ወጣቶቻችንን ማስተማር መቻል አለብን እነ ጃፓን በሰለጠኑበት መንገድ ስለዚህ ለዛ ኮንዲሽን የሚሆን ነገር መስራትና ማሳየት አይ ኬር አባውት ማይ ለምሳሌ አሁን መንግስት ከዱባይ መንግስት ጋር ተፈራርሞ 5 ሚሊዮን የሚጠጉ ኢትዮጵያውያን የዚህ የኮዲንግ ምናምን ዕውቀት እንዲኖራቸው እየሰራ ነው ጥሩ ነው ነገር ግን በጎን ደግሞ የሚጎሉ ብዙ ነገሮች አሉ መስተካከል የሚገባቸው ነገሮች ሪሰርች ላይ የሚሰሩ ሰዎች ገንዘብ ለሪሰርች ክፍያ ለመክፈል ውጭ ሀገር ያሉ ዘመዶቻቸውን ተማጽነው ነው ስንት ተማሪና ስንት ሪሰርቸር ኖሮ ነው ብትል ቁጥሩ ኢምንት ነው ሶ ዕውቀት ላይ ያለን ቲንኪንግ መቀየር መቻል አለብን ማንኛውም ፖሊሲ ሲወጣ ከዕውቀት ጋር ሰናስለም ማየት አለብን የትምህርት ዘርፉን እንዴት ሊጎዳው ይችላል እንዴት ሊጠቅመው ይችላል ይሄ ነገር ነው ነገ ከነገ ወዲያ እኚህ ሰዎች ናቸው ኢኮኖሚውን ሊቀይሩ የሚችሉት ማለት ነው በጣም ቴንክ ዩ እስኪ ስለ ደራሲነት ስለ አርት ያለህን ከታና በዛው አያዝ ደግሞ ስለ አመጻ ልጅ ስለ ትሬቨር ኖዋ ብናወራ ደስ ይለኛል ትንሽ ዋይ ነው እንትን ነው ያው ኤክስትራ ካሪኩላር አክቲቪቲ አክቹሊ የሰው ልጅ እንግዲህ የሚኖረው የግድ ምግብ ብቻ በልተህ ገንዘብ አግኝተህ ለመኖር አይደለም መንፈስህም ቀለብ ያስፈልገዋል ሶ ማንበብ ወዳለሁ ከመጽሐፍ በፊት በጣም መጽሐፎች 25 ሳንቲም እየተከራዩ ካነበቡ መካከል ላይብራሪ ምናምን ከዳጣውሱን ባህል በእውነት እኔ ማን ምሳሌ ሆኖኝ እንደሆነ በርግጥ ላስታውስ አልችልም ግን ላይብራሪ እንኳን ስገባ እንደ አይነት ኖቭሎችን ማንበብ ምናምን ልቦለዶችን አዘወትር ነበር ያ ነገር ሶ ከመጽሐፌ በፊት አነብ ነበር አሁንም እንደው እንዴት ተጣበበ ጊዜን እንትን ያደረኩኝ በወር ውስጥ አንድ መጽሐፍ ምናምን ለማንበብ ሞክራለሁ ሶ እንዳልኩ ለዕውቀት የፋይናንስ ዕውቀት የምናምን ዕውቀት ምናምን ገንዘብ ለማግኘት ይጠቅማል ይሄ ደግሞ መንፈሴን መግበበታለሁ ዓለምን አይበታለሁ ነፍስን ትክክል መጽሐፍ ማለት ደቡብ አፍሪካ ሳትሄድ ደቡብ አፍሪካን እንድታይ ያደርጋል ለምሳሌ ትሬቨር ኖዋ መጽሐፍ ብትመለከት የአፓርታይድ ስርዓትን ቁልጭ አድርጎ ነው ያሳየው ስላነበብኩ በዘመኑ አልኖርኩም በትሬቨር ውስጥ ሆኜ ግን የሬስ ልዩነት ሶ ነፃነቴንም ጭምር አፕሪሺየት አድርጌያለሁ ትሬቨር ኖዋ በራሱ ሀገር ጥቁሮች ባለበሩበት ሀገር በነጮች በሚደርስበት ነገር እናቱ ደብቃው እስክታሳድግ ድጋው ድረስ ደርሳለች እኛ ደግሞ በነፃነት ያደግንበት ሁኔታ ጋር ኮምፔር ያደረኩ ነው እንግሊዝኛው መጽሐፍ ሳነበው ሶ ነፃነት ምንድነው ለሚሉት የሀገሬ ወጣቶች ጀስት ማሳየት ፈልግ ነበር ሶ የትሬቨርን መጽሐፍ ሳነብ ቦርኔ ክራይም በጣም መጀመሪያ ሶፍት ኮፒ ነው ከውጭ የተላከልኝ በኋላ ላይ ኢትዮጵያ ውስጥ እንግሊዝኛው ታትሟል ሶ ያንን ሳነብ ትርጉም ትንሽ አጫጭር ትርጉም እየተረጎምኩኝ ለቅ ነበር ፌስቡክ ላይ ሶ አንድ አለቃዬ ያላቱ ግርማ ልክ እንደኔው እንደዚህ ማንበብ የሚወድ እንዲ አርት ምናምን ላይ እንትን የሚል ሰው ነው ለምን አጽፍም just you have the skill ትንሽ ሰዎችን እርዳታ ጠይቀህ ምናምን እኔ እውነቱን ለመናገር በጣም ደራሲ ወይ ደግሞ ተርጓሚ ሆናለሁ የሚል ነገር አልነበረኝም ታውቃለህ ፌስቡክ ላይ ያለውን ቫይብ እንደዚህ ከዛ
አለኝ አለ ፌስቡክ ላይ ራሱ ያን ያለኝ ቦታ ልጥፍ የትሬቨርን የመጀመሪያ ትርጉም ቆርጬ ስለጥፍ ያን የሰጠኝ አስተያየት ሰጠኝ ቦታ ለጥሌ ግን መጽሐፉ ሙሉውን ብትሰራው ኦኬ ምናምን ብዬ እስኪ በሳምንት አንድ ቀን እየሰራው አንድ አዲስ ዓለም የሚባል ጓደኛ ያለ ለሱ አሳየዋለሁ ይታረም ይሄን አርም በጣም በቲም ወርክ ነው የተሰራው ባይዘው ላይክ ሎየሮች ምናልባት ጓደኞች ያሉ እነሱም ተሳትፎበታል ማረም ውስጥ ትልልቅ ሲኒየሮቹ አርሙልኝ ስላለ በኋላ ላይ እንደው ምናልባት ልክ እንደኔና እንዳንተው ማብራሪያ ድረገጽ ላይ በጣም በዚህ የምናውቀው ዮርዳኖስ አልማዝ ሰይፉ ዮርዲ ያኔ እንደውም ጀርመን ሀገር ማስተርስ ወይ ፒኤችዲ ሊሰራ እዛ ነበር አንድ ሁለት ቻፕተር ልክለታለሁ እያየ ይልክልኛል ይሄን አርም እሱ ለምንድን ነው ከኔ በፊት ታስታውስ ከሆነ ዮርዳኖስ እንትንን ተርጉሞ ነበር መንገደኞችን ሶሪ የራሱ ወጥ ድርሰት መንገደኞች ለሪሰርች የሰራው መንገድ ለሪሰርች የሰራው ስራ ነበር እሱን ወደ መጽሐፍ ቀየረው ኢንተረስቲንግ እንትን ነው ሪል ላይፍ ኢትዮጵያ አሁን አለሱ ፌስቡክ አሁን ሁለታችንም ፌስቡክ እሱም ከፌስቡክ ስለወጣ አላቅም አንዳንዴ እናወራ ነበረ በእንትን ላይ አንዳንድ እርዳታዎች ምናምን ላይ ሲረዳኝ ነበር ለሰዎች ሲሰበስብ በመጨረሻ ጊዜ ያገኘሁት ዮርዲ ነው ሙሉ ለሙሉ መጥፎ አንዳንድ በጣም ጥሩ ሰዎች ከዮርዲ ጋር አገናኝቶኛል ዮርዲ ያኔ እኔ በእናት ማስተርስ እየሰራሁ ከዛ በኋላ ግን ዮርዳኖስ የሆነ መጽሐፍ ጠቆመኝ እንዲህ አጻጻፍ ስኪል ላሻሽል የሚችልበትን አሳየኝና ይሄን ኤክስትራፖሌት አድርግ ይሄን በቃ በነገርኩህ ይሄን ካሳየው በዚህ መሰረት ቀጥል ብሎ ተሰራ ብቻ ያ መጽሐፍ በኋላ በጣም ቆንጆ ተቀባይነት አገኘ ላይ ከሶስቴ ጊዜ በላይ ታተመ በነገራችን ላይ እንግሊዘኛውን አንብቤ ትርጉሙንም ጨርሼ ያነበብኩት አንተ መጽሐፍ ብዙ ሰዎችም ደራሲ ዘነበው ብላን ጨምሮ በጣም ጥሩ ፊድባክ ሰጡኝ እንደውም ሁለተኛው እትም ሲታተም የጀርባው ላይ ራሱ ጽፎልኛልና እዛ በጣም ጋለ በኋላ ኦኬ ለካ እችላለሁ እንዲያ ነገር ከማንበብም ባሻገር ትንሽ ስኪሉ አለ ኤክስትራ ጋር ያ ወጣ ከዛ በኋላ ከሆኑ ወጣቶች ጋር ሆነን ደግሞ አጫጭር ስራዎች አብረን ሰርተናል 13 ደራሲያን ምናምን ያሉበት የመጀመሪያ አጭር እንትን አቦል መጽሐፍ ጉቺ ሽመልስ እሱ ያሰባሰባቸው ጋር አንድ ሁለት ስራዎች የኔም ሁለት አለ አይደል አንተም ተሳትፈበታል እሱ ላይ ሞክረናል ከዛ በኋላ እንግዲህ አንዳንድ ነገሮች አጫጭር ነገሮች የራሴን ይጻፍኩ አደረግ ነበር ግን አሁን በቢዚነት የተነሳ ጉቺ ሽመልስ በኋላ ሁለተኛ መጽሐፍ የዚህ የአይሁድና የእስራኤል ፍልስጤም ሙስሊሞችን በተመለከተ ያለው አረዳድ ኢትዮጵያ ውስጥ ትንሽ ሸውረር ያለ ነገር ስለሆነ የፍልስጤማውያን እውነት አላቸው ያን እውነት የሚያሳይ መጽሐፍ ሲሞን ሪቭ የተባለ አይሁዳዊ ነው ራሱ የጻፈው በርግጥ ጽሁፉን ሲጽፈው ዋን ዴይ ኢን ሴፕቴምበር ብሎ ነው የጻፈው እዚህ ሙኒክ ላይ ዋን ዴይ ኢን ሴፕቴምበር ሙኒክ ላይ ስለተገደሉ 11 የእስራኤል አትሌቶች የዛኛው ቴሮሪስት እሱ ላይ ምርኮዝ ነው የጻፈው ግን ዋን ዴይ ኢን ሴፕቴምበር ሳይሆን መጽሐፉን ሳየው ከሙኒክም ባሻገር የፍልስጤማውያንን እውነት ቁልጭ አድርጎ ያስቀመጠበት ለምሳሌ ኢትዮጵያውያን የምናስበው ፍልስጤሞች ሙሉ ሙስሊም እንደሆኑ ነው ይልቅስ እንግዲህ ሞር ክርስቲያኖች ያሉት የሚገርመው ፍልስጤም ውስጥ ነውና ብዙ ጊዜ አሁን ኢትዮጵያ ውስጥ ስመለከት ፌስቡክ ላይ ምናምን የሚዳለው ለእስራኤል ለአግሬሰር ነው የምናዳለውና በርግጥ ሂስቶሪካሊ ወደ ኋላ ሲኬድ ከንጉስ ዳዊት ጀምሮ they are brothers እና ያንን ነው ደራሲው ትንሽ ደስ ያለኝ ከአይሁዶች ለየት ባለ ሁኔታ ከዛ ግድያ በኋላ ፋሚሊዎቻቸውን የገዳይና የተገዳይ ፋሚሊዎች ኮኔክት ለማድረግ የሚሞክሩበትን ፓርቲ ያሳያል እና በአንድ ዓለም የሚኖሩበት ሁኔታ ቢኖር ተስፋ ያደርጋሉ ወጣቶቹ ሶ በአዲሱ ትውልድ ምናልባት ያ ኢነሚቲ ሊቀር ይችላል ብሎ ሲሞን ሪቭ የሚደመድመው ያን ተስፋ በማድረግ ሶ እንደው በዛው እና እኛ ግን በማያገባን ገብተን ይበሏቸው ምናምን በቃ ፌስቡክ ላይ የምታየው በጣም ትንሽ ጠርዝ የያዘ አመለካከት ነበር እሱን ለማድረግ ይሄ መጽሐፍ ተርጉሜ እንደውም እንግዲህ እንትና አብቅቻለሁ ለገበያ ሁለተኛ ጊዜ አንዴ ኢትዮጵያ ውስጥ ግን ጦርነት ስለነበረ ከአንድ ጊዜ በላይ የመታተም እድል አልገጠመውም 3 ኮፒው ግን ተሽጦ አልቋል ከሙኒክ ባሻገር ብዬ ያው የተረጎምኩት ጃፋር ጋር ነበረ ያን ያስታውሳለሁ የሰሜኑ ጦርነት ነበረ nobody dares about this መጽሐፍ ማንበብ ምናምን ስለሚለው ነገር ብዙ ሰርቫይቫል ላይ ብዙ ሰው የጦርነቱ ሁኔታ ተወስዶ ነበር ኮቪድ ነበረ አልተነበ 3000 ኮፒስ ሙሉ ተሽጧል ሁለተኛ እድል ሶስተኛ እድል ግን መጽሐፉ አላገኘም ማለት ነው ሶ ያው ያልኩ እንዳልኩ ለስጋ ፍላጎቴ ስራ መስራት አለብኝ ለነዛ ገንዘቦች ለመንፈሴ ደግሞ አነባለሁ ሲመቸኝ ደግሞ እጭራለሁ ያ መጽሐፍ ልጅም በነገር ላይ በአማርኛ ብቻ ሳይሆን በአፋን ኦሮሞም ተርጉሜ ጨርሻለሁ because ኦሮሚያ ክልል እንደተወለደ አንድ ሰው
ኦሮምኛ በጣም ይወጣ ግን አይመስለኝም አልወጣም ለገበያ ላወጣው ብዬ የሆነ ነገር ተፈጠረ በመካከል ከፌስቡክ የወጣውበት ወቅት ነበረ በዛ ሰዓት ላይ የሆነ ጭቅጭቅ ተፈጠረ ብቻ አላስታውስም ጊዜው ጥሩ አልነበረም ለአሳተሞ ጫፍ ከደረስኩ በኋላ ከዛ እኔም ከፌስቡክ ወጣው ከዛ በዛው ለምን እንደቀረ ግን አላውቅም ኢቭን አይ ፕሮሚስድ ያንን መጽሐፍ እኔ ኮንትሪቢዩት ማድረግ ፈልጋለሁ ቢኮዝ ያደኩበት ማህበረሰብ ነው በቋንቋው ላይ ትንሽ ኮንትሪቢዩት ማድረግ ወጣቶቹ የሚያነቡትን ነገር የሆነ ነገር ብሰጥ ለህሊናዬ ሳቲስፋክሽን አሁንም አልቆ ቁጭ ብሏል አይ ቲንክ አረጋዋለሁ ምናልባት አሁን የህትመት ዋጋ ተወዷል ባለፈው እንዳልተሰብኩት የ3000 ኮፒ 4000 ኮፒ አፎርድ ላላረግ ይችላልው እናዋጣለን ግን ወደ 2000 ኮፒ ቢሆን አውጥቼ ለገበያ እንዲደርስ አደርጋለሁ ቢኮዝ የሚያነበውን ነገር ላልሰጠው ትውልድ ለምን ተወቅሷል መውቀስም አትችልም ሶ ቢያንስ በአመት ውስጥ የሆነ ነገር የሚያነቡን ነገር ሊሰጣቸው ይገባል ያንን አደርጋለሁና እሱን ፕሮሚስ ነበር አደርጋለሁ ንባብ ባህልም ማደግ እንዲያድግም ትክክል አሁን አርመሞ ዱምዱማ ብለው ተተርጉሟልና አንድ ዙር ነው የታተመው እዛም ላይ ንባብ ላይ ችግሮች አሉ አክቹሊ ንባብ ቁቤም ትንሽ ከባድ ነው መሰለኝ ቁቤም በጣም ከባድ ነው እንዳልኩ የቁቤው ጀነሬሽን በጣም በትግል ነው ራሴን ያስተማርኩት በአፋን ኦሮሞ አልተማርኩበትም ሶ ልፋት ይፈልጋል ራስን ለማወቅ እኔ በርግጥ ራሴ ጽፌው ከዛ ደግሞ የሚያርሙ ሰዎች ብዙ ገንዘብ ኦልሞስት እስከ 100,000 ብር ድረስ አውጥቼ ነው ያሳረምኩት እርማቱን ብቻ ዳይሌክትም ደግሞ አለ አሁን ዳይሌክት አለ የቦረና ዳይሌክት አለ የሸዋ ዳይሌክት አለ ፕላስ ደግሞ ሳቢ በሆነ መንገድ እንዲጻፍ መሞከር አለበት ያ ፕሮሰስ ውስጥ ስላላለፍኩኝ እንዳልሳሳት ደግሞ አንድ ነገር ስጽፍ የቋንቋውን ህግ ስርዓት ጥሰህ ደግሞ ወቀሳም ደግሞ እንዳይመጣ ገንዘብ አውጥቼበታለሁ እውነቱን ለመናገር ማለት ነው ሶ ያ አልቋል አሁን አይ ቲንክ ማሳተም ብቻ ነው የሚቀረኝ አሁን ከቢዝነሱ ደግሞ ትንሽ ጊዜ አረፍስል አሳትመዋል አንዱን እንዳልከው ገንዘብ የማግኘት ጉዳይ አይደለም ለወጣቱ የሆነ ነገር ኮንትሪቢዩት የማድረግ ነገር ነው በጣም አሪፍ ሶ ከዚህ ከመጽሐፍ ጋር ያይዘን እንግዲህ አርመሞ አሁን እኛ እንግዲህ አርመሞ ፖድካስት ስለሆነ ትንሽ ወደኛ ደግሞ ልመልስህና አርመሞ ሲባል ምን ይመስላል እንግዲህ አሁን በኦሮምኛ ጉጂ ላይ መሰለኝ የተገኘው ዱምዱማ የሚለው ቃል በጣም ርዕሱ አርመሞን ዳይሬክት ትርጉም ለማግኘት ተቸግረህ ነበር ጫሊሲናም አሁን ዝምታ ጫሊሱ እንደዚህ አሁን አይገልጸውም ከዛም አይገልጸውም የለም ብለን አስበን ዳይሌክቶች ኢምፖርታንት ናቸው ያልኩ ለዛ ነው ዱምዱማ የሚል ቃል አለ ገሜ ራሱ በጣም ፈልጎ ነው ያገኘው ቃሉንና እውነት ነው አርመሞ ሲባል ግን የሚመጣብህ ሐሳብ ምንድነው እንግዲህ ይሄ የምታየው ዓለም ብዙ ጫጫታ ያለበት ዓለም ነው ሰዎች በሜንታል ሄልዝ የሚጠቁበት ዓለም ነው በስራ ቦታ ባሉ ጭንቀቶች በህይወቱ ጣውረድ ባሉ ጭንቀቶች የሚወጠሩበት ወቅት ነው እና እኔ እንደውም ያንተ ፕሮግራም ብዙ ጊዜ ስልጠናም ሰጥተህ አርመሞ የሚለውን ሳይ መጽሐፍንም ሳይ የጸጋዬ ገብረመድህን ግጥም ከሰው መንጋ ያ ይመጣብኛል ቢኮዝ የፒስ ኦፍ ማይንድ ነው ወይ ደግሞ የአእምሮ ሰላምን አስፈላጊነት ጸጋዬ ቀድሞ የተረዳ እንግዲህ ያኔ እኮ ኢትዮጵያ ውስጥ በጣም ብዙ እንዳሁን የሚያስጨንቅ ነገር አልነበረም በዛ ሁኔታ እንኳን ከሰው መሃል የመለጠን ለራስን ጊዜ የመስጠትን ጊዜ ሰጥተህ ውስጥን ማዳመጥን ፒስ ኦፍ ማይንድህን ከማምጣት አንፃር የሚያስፈልገውን ነገር ለራስ መስጠት የሚገባህን ጊዜ የሚያሳይ ይመስለኛል የጽሞና ጊዜ ላይክ ለምሳሌ አሁን ሰዎች አይተህ ከሆነ በከተማው በግርግሩ በአንዳንድ ነገሩ እንትን ሲሉ ወይ ወደ ገዳም ሄደው ለራሳቸው ከእግዚአብሔርና ከራሳቸው ማከለ የሱባኤ ጊዜ ይስጣሉ ያ የጥሞና ጊዜ ነው ሶ አርመሞ ማለት እንግዲህ ውስጥህን የምታዳምጥበት ከራስ ጋር ሆነ ከራስ ጋር የምትነጋገርበት ምን እንደምፈልገው የሚለውን ነገር የምታይበት ጊዜ ነውና ኢቭን ሳይንሱም የሰው ልጅ በቀን ውስጥ 30 ደቂቃ ያክል ለብቻው ለራሱ ጊዜ ሰጥቶ በአርመሞ ውስጡን የሚያዳምጥበት የአእምሮውን ሰላም የሚፈጥርበት የሚመልስበት ሂደት ነውና በዛ መንገድ ነው የምንረዳው ሱባኤ ገብተህ ታውቃለህ ሱባኤ በእውነት እግዚአብሔር አድርጎልኝ ብገባ ምመኘው ነገር ነው ግን ብዙ ሰዎች ሲገቡ አያለሁኝ ወደፊት ግን ሜዲቴሽን ሰርተህ ታውቃለህ በጭራሽ በእውነት አላውቅም ግን ከምቀናባቸውና ከምመኛቸው ነገሮች መካከል አንዱ እሱ ስለዚህ እንግዲህ ወደፊት አርመሞ ሜዲቴሽን አንድ መተህ ትሰራለህ ከኛ ቲም በደስታ ታንኪ በደስታ ሶ እንግዲህ ከአርትም ጋር በጣም የተያያዘ ነው ምናልባት ካንተ ጋር ከአንካው ተጨዋወት ነው ነገሮች አንፃር ከአርትና ከኢኖቬሽን ጋር አርት የሚወለደው በአርመሞ ነው ትክክል አሁን ስትጽፍ ራስህንም አይተው ከሆነ
የሆነ ጽሞና የራስ ያመክሮች አሉ እና ሙሉ ፎከስ ስታደርግ ሌሎች ነገሮች በሙሉ ዙም አውት ያረጉና ዙም ኢን ያ ነው አርመሞ ማለት ነው። አብዛኞቹ የአርት ትላልቅ ስራዎች በተለይ አሁን እስካሁን ድረስ እንደ ማይልስቶን የሆኑ የአርት ስራዎች በአርመሞ ነው የተወለዱት። ከዛ ውጪ ደግሞ የኢኖቬሽን ኢንተርፕሪነርሺፕ አርመሞ ይፈልጋል። አዲስ ነገር ስትፈጠር ካለህበት ከኢንቫይሮንመንት ወጣ ማለት አለ ከረብሻው ተለይተህ መለየት አለብህና ካሉ ነገሮች በላይ ማሰብ አለብህ። ከሴንስ ኦርጋን ከስሜት ህዋሳቶች ማለፍ አለብህና አርመሞ ከዛ አንፃርም እናየው እንችላለን። ስለዚህ እንግዲህ ጥሩ ቆይታ እያደረግን እንደሆነ ተስፋ አደርጋለሁ። ወደ ማገባደጃ ጥያቄዎች እየደረስኩ ነው። ምን ያዝናናሃል? አሁን እንግዲህ ንባብ ብለኸኛል። ከዛ ውጪ ጥሌ ሙዚቃ ይሰማል፣ ፊልም ያያል፣ ምን ያደርጋል? በጣም ሙዚቃ ሰማለሁ። ኦኬ የማን ሙዚቃ ትወዳለህ? እንግዲህ የአዲሱ ትውልድ አካል አይደለም። የአስቴር አወቀ አድናቂ ነኝ። አስቴርን በጣም ነው የምወዳት። በጓደኞቼም ዙሪያ የምታወቀው በዛ ነው። ዋሌቴ ውስጥ ብትመለከት የአስቴር ጉርድ ፎቶግራፍ አለ። because I love her. Just I want to show you. እስኪ የመቼ ፎቶዋ? ይሄ እንደምወዳት የሚያውቅ ሰው እዛው ከአስቴር የቀድሞ ባል ከአቶ አማን ጋር የሚሰራ ሰው ነው አብቶ የሰጠኝና just ከባሏ ነው የተቀበለ ከሷ የተሰጠው ሰው ፎቶ ነው እና just ከታየ አይደለም ከታየ አላውቅምና እዚህ ፎቶን አነሳዋለሁ። ከሚስቴ ጋር አብሬ ይሄው ዋሌቴ ውስጥ ይዣት ልምዞረው እንዴ በአርት ራሱ አይቻት አላውቅም። ፎቶ እንደዚህ በአርት ወዳታለሁ። በሷ የተፈረመ ሲዲ ማግኝቻለሁ እዛው አካባቢ የተሰጠው ሰው እኔት በጣም ወዳታለሁ። እሷ አድናቂ ነኝ። በሙዚቃ ከመጣብኝ አፍቃሪ ነው ማለት በጣም ወዳታለሁ። አይ አክቹሊ ከፍቅር ጋር ምናምን የተገናኘ አይደለም። ኦኬ እሷን ሳይሆን ሙዚቃ አፍቃሪ ሰው ጥላው ማን ነው ኤፍሬምንና አስቴርን ይወዳል ይባላል። የፍቅር ህይወቴ ጋር በተገናኘ ሳይሆን ለምሳሌ እኔ ከምወዳ ልጅ ጋር ጋብዣት አስቴርን አላውቅም፣ እሷም ጋብዛኛ አታውቅም። ግን ምንድነው አስቴር ድምጿ በጣም ይገርመኛል። በተለይ ድሮ የሰራቻቸው ስራዎች እኔ ላይ አሁን በኋላ ላይ የሰራቻቸው ስራዎች ብዙም ከሞቅሳት ከበክራር የሰራቻቸው ዘፈኖች አሉ። ድሮ ከሸበሌ ባንድ ጋር የሰራቻቸው ስራዎች ምናምን ብሰማቸው ኢንስትሩመንቱም ጭምር የሷ ስራ ብቻ ሳይሆን አርቲስቲክ ስራው በጣም አሪፍ ነገር ነው እንጂ ይሄ በፍቅር ተይዤ ስወዛወዝ ስለተገኘው ምናምን አይደለም። just I love music ከዛ አንፃር አስቴር ወዳታለሁ በሙዚቃ እንደዛ። ከዛ ውጪ የሚያዝናናኝ እግር ኳስ ማየት ነው። የአርሰናል ደጋፊ ጨጓራ የተቃጠለ የአርሰናል ደጋፊ ነኝ። አላቋረጥኩም የተቃጠየ እስካሁን አልቻልኩም። በቃ because ከዚህ በኋላ ምን ያደርገኛል ከገደለኝ በኋላ ፎር ቶሎንግ እና እመመኝ የነበረው እንግሊዝ ሀገር ሲሄድ ለስልጠና ሲቲ ባንክ የሚባል ባንክ ነበር ስልጠና ያልኩት። የጓደኛዬን ሶተቡት የነበረው በየቀኑ ኤሚሬትስ ለመሄድ ነበር። ያኔ የመጀመሪያው የነበረው ሃይበሪ የሚባለው ስታዲየም ፈርሶ ኤሚሬትስ ነበር። ከሄነሪ ጋር ፎቶግራፎች አሉኝ። እንግዲህ አምጣ ብትለኝ ያመጣል። ሄነሪ ስታቱት እዛ የተተከለውም እዛም እና እንደዛ አይነት ነገሮች ኢንተረስትድ ነኝ ከድሮም ጀምሮ። እንግዲህ የኛ የዲኤስቲቪ ጀነሬሽን ዲኤስቲቪ ስታንደን እንደሚባል ኢትዮጵያዊ ይመስላል ላይክ መልኩ ከለሩ እንደዛ ነው። ኦብቪየስሊ ያው እዛ የአርሰናል ሾፕ ውስጥ ነው። አርሰናል የእንትን ሾፖች ሶቨርኒቲ ሾፖች ማሊያ ምናምን መገዛበት አለ። እዛ ውስጥ ነው ጀስት በርቀት ነገር ነው ያየው። ከዛ በኋላ ግን ልክ እንደማንኛውም ሰው እዛ ቱርም ነበር ደግሞ ምንድነው የአርሰናል ቱር ማለት ስታዲየሙን $20 ከፍትና ሙሉውን ታያዋለህ። አዲሱን ዘመናዊ ስታዲየም በዛ ሁኔታ ውስጥ ነበር እንትን ያልኩትና ኤንዲየት ኳስ ያለው ቻምፒየንስ ሊግ ወዳለው ፕሪሚየር ሊግ ያለውኝ ያዝናናኛል። ኳስ በልጅነቴ በጨርቅ ኳስ በካልሲ የአባቴን ካልሲ እንግዲህ ሰርቄ ጨርቅ ኳስ ሰርቼ ተጫውቻለሁ። እንደማንኛውም ሜሲ ሮናልዶ እኔ ሜሲ ነው የምመርጠው። ሜሲ ግን ሮናልዶንም ደግሞ በራሱ መንገድ ማደንቀው መንገድ አለ። ቢኮዝ ሮናልዶ በስራ በዲሲፕሊን ለምሳሌ እነ ሩኒ ብታየው ከኔም ገዝፏል። እኔ ብዙም ስፖርተኛ አይደለሁም። ድሮም ግዙፍ ነው ሩኒ ድሮም ግን ዋራም ሴንጊስ ከስፖርት በሱ እድሜ አብሮ የነበሩ ሰዎች ተገለዋል ብዙዎቹ። የሮናልዶን ዲሲፕሊን ብትመለከት እስካሁን ድረስ ለብሔራዊ ቡድን ጭምር እየተጫወተ ያለ ነው። ዲሲፕሊኑን በጣም ነው ማደንቀው የሮናልዶ። ግን የተፈጥሮ ስኪሉን ግን ስትመለከት የሜሲ ጀስት ናቹራል ስኪሉ ላይ ሁለቱም በእርግጥ ሁለቱም የራሳቸው ኳሊቲ አላቸው። ሮናልዶን በዲሲፕሊኑ በጣም ማደንቀው ልጅ ነው። ሰስቴን ያደረገ ሪጋርድለስ ኦፍ ካሉበት ጫናዎች ሁሉ ይሄው ስሙን እስከዛሬ ይዞ የቆየ ነው። በዛም ታደንቀዋለህ ማለት ነው። ኦኬ። ስለዚህ ምናልባት ከምታስታውሳቸው በጣም ያዘንክበት ጊዜ መቼ ነው?
ማዘን ብቻ ሳይሆን በ3 ዓመት ዲፕሬሽን የገባሁበት ኢንሲደንት ነበረ። ታናሽ ወንድሜ ጋር እሑድ ቀን ማስታወሰው እናቴ ጋር ገና ለማክበር ሄጄ ፊውል ጨርሼ ነዳጅ ሊገዛልኝ በጀሪካን ሲሯሯጥ የነበረ ታናሽ ወንድም ነበረኝ። በጣም ከቤተሰባችን ውስጥ ረባሽ ግን በእናቱ በጣም የሚወደድ ሳቅ መፍጠር የሚችል ምናምን ሀረር የሚባል ወንድም ነበረኝ። አዎ እሑድ ቀን አብረን ነበር። ማክሰኞ ቀን መርዶ መጣልኝ በአደጋ ሞቱ። ያ ወቅት ሞትንም በተመለከተ ህይወትን ጀስት አንዳንድ ሚኒንግለስ እንደሆነ ምናምን የምታይበት ዛሬ አለው ብለህ ነገ የማትኖርበት ስለመሞት ያሰብኩበት ወቅት፣ ስለ ንስሐ መግባት ማለት እያንዳንዱ ቀን ስትኖር ነገ እንደምትሞት እያሰብክ መኖርን ጭምር የተረዳሁበትና በጣም እጅግ ያዘንኩበት ነው። የታናሽ ነው የእሱ ሞት ለእኔ በጣም በህይወቴ ውስጥ 3 ዓመት ሙሉ በጣም ዲፕሬሽን ውስጥ ገብቼ ሰው ፊት አልቀርብም፣ ፀጉሬ ፂሜ ምናምን ዝባዝንኬ ከዛ ስሜት ለመውጣት ኢቴክስ ሚ ሶ በጣም ረጅም ጊዜ ነው የወሰደብኝ። ሀዘኑ ከባድ ነበር። በቤተሰብ አካባቢ ያሉ ሰዎች ያውቃሉ። ያ ወቅት ማስታወስ አልፈልግም፣ ግን ያው መቼም ማትረሳው ከባድ ወቅት ነበር። ላይክ አሁን 7 ዓመት አካባቢ ሆኖታል። እሱ መቼም የማይረሳኝ ወቅት ነው እውነቱን ለመናገር በሀዘን አንጻር ካየሁ። በስንት ዓመቱ ነው? ላይክ 30 ዓመቱ ነበር ሲሞት። ወጣት ነበረ በጣም 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 ፋሚሊም ላይም እናቴም ላይ ቤተሰብ ላይ የተፈጠረው እንትን አንዳንዴ ሰዎች አስታመህ ምናምን መቅበር ምናምን በጣም ጥሩ ነገር ነው። በአደጋ ሰዎች አሁንም ሲሞቱ በአደጋ በጣም አይተኸኝ ከሆነ ኢሞሽናሊ ይጽፋሉ ፌስቡክ ላይ አሁን ሊንክድኢን ላይ በቀደም ወጣቶች ሲገደሉ እዚህ ባንከሮች እዚህ ሱሉልታ ላይ ሲገደሉ በጣም ነው ያዘንኩት። ቢኮዝ አንዳንዴ የሰው ልጅ ታሞ ሲሞት ቤተሰብ የሚፈልገውን ነገር ጠይቆት ምናምን ሲሞት በቃ የሚያሟላውን ነገር አሟልተለት ሕክምናውን ሞክረለት ይሞታል። በአደጋ የሚለዩ ሰዎች ግን ፎሬቨር የምትረሳቸው አይሆንም እና ያ ወቅት ማስታወስ ባልፈልግም ሳስታውሰው አይካን ሪሌት አሁንኛም ሰውስጥ አጎቴ ልጅ እንደዚህ በአደጋ አጋጣሚ ሞቷልና እሱ ከባድ ወቅት ነው። አይዞ አንደርስታንድ በህይወቴ ምን መኝ ነበረ መሰለ ማለት ጀግና እናት ናት ያለችኝ ካለ በተለይ ከአባቴ ጋር ዳይቮርስ ካረገች በኋላ ባል ሳታገባ ላይክ when she was 35 years old እንግዲህ 35 ዓመቷ ነው የተለያየችው። ሲንግል ማዘር በአዲሱ ቋንቋ መጠቀም ባልወድም ግን በግድ ነው እሷ ሲንግል ማዘር መሆን ምርጫዋ ሆኖ ሳይሆን ከዛ በኋላ ግን ለልጆቿ ስትል በ35 ዓመቷ ያረጀች እናት ነበረችኝና ሁሌም እሷን ሳልረዳ ሳልጦር መሞት አልፈልግም። በጣም ነው መወዳት። ሁሌም ምናልባት ፌስቡክ ላይ ተኮነ ፎቶግራፊ ከሷ ጋር ያለ ነበር ፕሮፋይል የእውነትም ነው መወዳትና ገጠር ምናምን ጋዲሴ በቀለ ትባላለች እና ገጠር ያቤሎ ምናምን ስሰራ ማታ ቃጢራ ምናምን እየጫንክ ትሄዳለህ ቢሮ ዕቃ ምናምን የሆነ ነገር እንዲህ አንዳንዴም ደግሞ ለባንክ ስራ እዚህ እመጣለሁ ለሊት ነው እና እግዚአብሔር አትግደልኝ እናቴ የሆነ ነገር ምናምን እል ነበር። በኋላ ላይ እናቴ ቆረበች ማለት ምን ይዳልኩ በ35 ዓመቷ እንትናለች። ከዛ በኋላ ግን she left everything to the world ለልጆች ከዛ ማስብ የነበረው ኢየሩሳሌም ማዘር መላክ ፈልግ ነበር እቅድ እንደው እንደዚህ በህይወቴ እጅግ በጣም የተደሰቱበት ሞመንት እናቴን ኢየሩሳሌም ልካት ተሳልማ ተጠምቃ ምናምን የመጣችበትን ቀን ፎሬቨር አረሳው እውነቱን ለምን እመኝም ስለነበረ ማለት ነው። ገባ እሷም ትፈልግ ነበር በጣም ትፈልግ ነበረ። እንዲህ ተዛርሳ ከመጣችን በኋላ ያገኘችው ስፒሪቹዋል ሂሊንጉ ምናምኑ አካንቺ ሄሊውና እዛ ሀገር ቤት ስትሄድ ተደግሶ ምናምን ከተማ ቄሶች መጥተው ምናምን እናቴ ተደስታ ያየሁበት ቀን ስለሆነ እሱ በእውነት በጣም ማረሳው ቀን ነው። በጣም ማረሳው ቀን ነው። በጣም ደስ ይላል። እንግዲህ ይሄም ሊሆን ይችላል የመጨረሻ ጥያቄ ነው። እንግዲህ በህይወት በጣም ጠለይ ፕራውድ የሆንክበት አሁን ማዘርም ብለኛል ሌላም ካለ ሌሎች ሞንቶች ምናልባት አላቅ በአስፓየር ሳደርግ የነበረው እዚህ ሰርቲፊኬት ቻርተር አካውንታንት መሆን ፈልግ ነበር። ፉል ሜምበርሺፕ ያገኘሁበት ቀን በጣም የኮራሁበት ቀን ነው። በጣም የተደሰትኩበት ቀን ነው። ለመጀመሪያ ጊዜ ደግሞ ባንክ ውስጥ አምነውብኝ ቅርንጫፍ ማናጀር ያደረጉኝ ቀን የኮራሁባቸው ቀኖች ናቸው። ብዙ የምታበላልጣቸው ይኖሩ ይሆናል እንጂ በህይወት ላይ ሞመንቶች አሉ። እንዳልከውም ደግሞ ሁሌ በመማር ውስጥ ምኖር አይነት ሰው ነኝ በፍልስፍና አንፃርና እንደዛ አይነት ነገሮች አሉ። እኔ ለምሳሌ የአሜሪካ ቪዛ የተሰጠኝ ቀን ብዙም አልተደሰትኩም። ደርሼ መጥቻለሁ። ብዙ የሚያስደስቱ ነገሮች በህይወት ውስጥ ቫልዩ የምሰጣቸው ነገሮች ናቸው። ለሌላ ሰው ትልቅ ነገር የሚባለው ነገር እኔ ብዙም አልመሰለኝም። ደርሼ በጣም እንዴት ደርሰህ መጣ ያሉኝ ጓደኞች አሉ። ያ ለኔ የህይወቴ እንትን አይደለም። ከትምህርት ጋር ማረጋቸው ስኬቶች ሁሌም ማይ ፕራውድ ሞመንትስ ናቸው የምኮራባቸው።
ምደሰትባቸው አስፓየር በዛ በመማር ውስጥ መኖር የምፈልግ አይነት ሰው ሁሌም ደግሞ ለርኒንግ ኤንቫይሮንመንት እንደው በቀደምም ያንተን ውጤት ሳይ በጣም ነው የተደሰትኩት። ቢኮዝ አንዳንድ ሰው ዶክተር ከተባለ በኋላ ትምህርት የቆመ ነው የሚመስለውና ያንን ነገር ያንተን ነገር ሳይ የኔ ነገር ነው ባንተ ውስጥ እየታየኝ በዚሁ አጋጣሚ በጣም ትክክለኛ ነገር ነው ያረካው። ኤንድ ምንድነው ትምህርት የሚቆም አይደለም። አሁን ፈረንጆቹ ብትመለከት ኮንቲኒዩስ ፕሮፌሽናል ዴቨሎፕመንት ሲፒዲ የሚባል ፕሮግራም አለ። ማለት አንድ ሰው ከተመረቀ በኋላ እድሜ ልኩን እየተማረ ነው መኖር ያለበት። ሐኪምም ከሆንክ በአመቱ 40 ሰዓት ስለ ሕክምና ስልጠናዎችን ወስደህ ለሕክምና አሶሲዬሽን መላክ አለበት። አሶሲዬሽኑ ጋር ካላክ ላይሰንስ አይታደስም። ዲስ ሚንስ እንግዲህ ምንድነው ሁሌም ሐኪምም ብትሆን ዶክተር ስለተባልክ አንዴ ትምህርት አልቋል ማለት አይደለም። በእኛ የትምህርት ስርዓት ውስጥ ይሄ ነገር የለም። አሁን እኔ ቢንግ እንግዲህ እንዳልኩ ቅድም የዚህ የሲሲኤ ቻርተር ሲሶ ሴኩሪቲ ኤንድ ኢንቨስትመንት እንደዚህ እንግሊዝ ሀገር ተቋማት እነሱ ሜምበር ስለሆንኩኝ ኤቭሪ ይር በየአመቱ 40 ሰዓት የሰለጠንኩበትን ካላቀረብኩ በቀር አያድሱልኝም ላይሰንሴን። ሶ እየተማርኩ እንድኖር ራሴን አፕዴት እንዳደረግ ለምሳሌ ስለ ኤአይ ልማር እችላለሁ። ይሄው ስለ ኤአይ ተምሬያለሁ 40 ሰዓት ብዬ ፋይል አደርጋለሁ የወሰድኩትን ስልጠና። ሶ እነሱ ሁሌም በመማር ውስጥ የሚኖሩ ፕሮፌሽናሎችን ይዘው መቀጠል የሚፈልጉት ያ ራሱን የሚያበቃ ሁሌም ራሱን የሚያስተምር የሙያ እንዲኖር ማድረግ አለበት። ይሄን የኢትዮጵያ ውስጥ ተቋማት መለመድ አለበት። አሁን አካውንቲንግ እና ኦዲቲንግ ቦርድ ኦፍ ኢትዮጵያ ውስጥ ለአካውንታንቶች ላይሰንስ የሚሰጠው እሱ አሁን እንደዛ እየጠየቀ ነው። ሌሎችም ግን ተቋማት መልመድ አለባቸው። የኢኮኖሚክስ አሶሲዬሽንም ቢሆን በየማህበሮች ለምሳሌ የሐኪሞች ማህበር ይሄንን ነገር አንደኛው የአባልነት ሪኳየርመንት ነው ወንደረጋ ሁሌም እንዲማሩ ሰው ያ ትሬንድ እንደዛ ፈጥሮብኛል። ናቹራሊ በተፈጥሮ መማር መወደ። ስለዚህ እንደ መጨረሻ መልእክት እንግዲህ መማር አይቆምም። አሁንም እየተማርኩ ነው ወደፊት እማራለሁ እያለ ነው። ስለዚህ እንግዲህ ጥሪያችን አክብረ ስለመጣ ስለብዙ እንግዲህ ያልነካነው ቶፒክ የለም። ከሀገር እስከ ሰፈር ከቤት ድረስ ያልነካነው ነገር የለም። እናመሰግናለን። ሌላም ጊዜ እንግዲህ እንደዚሁ ይልመድብህ ነው የምንለው። በእውነት በጣም አመሰግናለሁ። የተሳካ ፕሮግራም እንዲሆንላችሁ ፕሮግራሙ ትውልድን የሚቀርጽ እንዲሁም ደግሞ ለሀገር ኮንትሪቢዩት የሚያደርግ ፕሮግራም እንዲሆንላችሁ እመኛለሁ። አመሰግናለሁ ልዬ